የሚያስከትለው ጣጣ ስላለ ያን ለመቀነስ የገንዘብ አስተዳደርን በጥብቅ ቁጥጥር ማድረግ ያስፈልጋል። የእናንተም አንድ አንኳር ስራ እሱ ይሆናል። ሁለተኛው ፕሮዳክቲቪቲ ማሳደግ ነው። በግብርና የጀመርነውን አስደማሚ ውጤት ማስቀጠል ነው። ሁላችሁም ከኢትዮጵያ ውስጥ ካሉ ወረዳዎች ስለመጣችሁ በየቦታው ግብርና ጋር ተያይዞ በተለይ አምራች አካባቢዎች ላይ የመጣውን ለውጥ ታውቁታላችሁ። አሁን ዛሬ ይህንን ንግግር እያደረግን ለ20 ሺህ የሚጠጋ ፓምፕ እየገጠም እንገኛለን። ዛሬ ፕሮዳክቲቪቲ ላይ ጀመርነው ነገር ፓምፖች በማብዛት የውሃ አጠቃቀም በማብዛት በብዛት ማምረት ከቻል ገበያ ለማረጋጋትም ሽጠን ለመጠቀምም ያግዛል። በጀቱ ይሄንን ጉዳይ እንደ አንኳር ሀሳብ ይወስዳል። ሶስተኛው ፕሮጀክት ማጠናቀቅ ነው። ፕሮጀክቶች ካላግባብ እየተራዘመ ጊዜ ሲወስዱ ኢኮኖሚን በከፍተኛ ደረጃ ይጎዳሉ እና ፕሮጀክት ማጠናቀቅ ሲባል የምናወራው ስለ ቢሊየንስ ኦፍ ዶላር ነው። ትንሽ ብር አይደለም። ግድቦቻችን ብቻ በጣም ብዙ ቢሊየን ናቸው። በመንግስት የሚሰሩ ኢንቨስትመንቶች በጣም ሰፊ ስለሆኑ ሁሉም ማለቅ አለባቸው። ፕሮጀክት ካላለቀ ብዙ ጣጣ ስላለበት አራተኛው የመልሶ ግንባታና ሰብአዊ እርዳታ ነው። የተፈናቀሉ የተጎዱ ሰዎች መልሶ ማቋቋም፣ መርዳት፣ አቅም በፈቀደ መጠን በመንግስትም በሁሉም ሪሶርስ ህይወታቸው ወደ ቀደመው እንዲመለስ ማድረግ የበጀቱ ትኩረት ነው። አምስተኛው የሀገር ደህንነትና ሰላም ማስጠበቅ ነው። ቀደም ሲል እንዳነሳሁት ሀገራችን ለማፍረስ ከፍተኛ ፍላጎት እንዳለ ስለምናውቅ ተቋማቱን በእጅጉ ማጠናከር ያስፈልጋል። ይሄንን ስራ እናስቀጥላለን። በድምሩ ሙሉ አቅማችን በመጠቀም የጀመርነውን እድገት ማስቀጠል። ባለፈው ዓመትም ፖዚቲቭ እድገት ኢትዮጵያ ውስጥ ታይቷ በችግር ውስጥ አሁንም ከአፍሪካ ውስጥ ይሻል ያለ እድገት ካላቸው ሀገራት ከመጀመሪያ ተርታ የሚመደበው ኢትዮጵያ ነው። ይሄ የዓለም የፋይናንስ ተቋማት ያረጋገጡት ነገር ነው። የባለፈው ዓመትም ያቀረብኩላችሁ ሪፖርት እንዳለ አይኤምኤፍ ተቀብሎታል። የኢትዮጵያ እድገት የባለፈው ዓመት ለፓርላማ የቀረበውን እንዳለ ተቀብሎታል። ዘንድሮም ፖዚቲቭ እድገት እንዳለ ያምናሉ። አጠቃላይ ውጤቱ የሚታወቀው መስከረም አካባቢ ቢሆንም ሻል ያለ እድገት ይጠበቃል። ከዚህ በመነሳት የመንግስት ገቢ የ12ኛው ወር የሰኔ ስላልተጠናቀቀ እስከ ሐምሌ እስከ ግንቦት ያለውን የ11 ወር ስንመለከት እቅዳችን 330 ቢሊዮን ብር መሰብሰብ ነበር። በ11 ወር ውስጥ ያስገባነው 309 ቢሊዮን ብር ከእቅዳችን 93% መሰብሰብ ተችሏል። የተከበረው ምክር ቤት ይህንን ነገር ማየት የሚገባው አምና 11 ወር ከሰበሰብነው ዘንድሮ በ11 ወር የሰበሰብነው በ50 ቢሊዮን ብር ጭማሪ አለ፣ ወይም ከአምናው በ19.4% ጭማሪ አለ። ገቢያችን ገቢ እናሳድጋለን ብለን የነገርናችሁ ጉዳይ እያመጣ ያለው ውጤት ብዙ የኢትዮጵያ ቀጠና ውስጥ በግጭት ምክንያት የገቢ መሰብሰቢያ ቢሮዎች ተዘግተው እያሉ ብዙ ቦታ ባለው የንግድ ስርዓት መዛባት ምክንያት በገቢ ወጪ ንግዶች ላይ ጫና የፈጠረ እንኳን ቢሆን ገቢያችን በሁሉ ችግር ውስጥ እያለ የ50 ቢሊዮን ብር ጭማሪ 19.4% እድገት አመጥቷል። ይህን ያመጣው አንደኛ በገቢ መስሪያ ቤት ያሉ ሰራተኞችና አመራሮች በከፍተኛ ጥረት ስለሰሩ ነው። ምስጋና ይገባቸዋል። በገቢ ተቋማችን ችግር የለም፣ ኮራፕሽን ዜሮ ነው፣ ሰርቪስ በጣም ተሻሽሏል ብለን መፎከር ባንችልም ለውጥ እያመጡ ስለሆነ ገቢ ማሻሻል ችለዋል። ምስጋና ይገባቸዋል። ሁለተኛ የኛ ነጋዴዎች ሙሉ በሙሉ ባይባልም ብዙዎቹ ዋና ብድር ከፋዮች የሚጠበቅባቸውን ብድር ለመክፈል እያሳዩ ያሉት ልምምድም በጣም ጥሩ ነው። የሚሸሽጉ እንዳሉት ሁሉ ቀደም ብለው የሚጠበቅባቸውን በመክፈል ለሀገርና ለመንግስት የሚጠበቅባቸውን ግዴታ የሚወጡ ነጋዴዎች እየተበራከቱ ስለመጡም ጭምር እነሱም እንደዚሁ ምስጋና ያስፈልጋቸዋል። ነገር ግን መጠናከር አለበት። አሁንም ኢትዮጵያ መሰብሰብ ከሚገባት ገቢ እጅግ አነስተኛ ነው። ዘንድሮ የፌዴራል መንግስትን ያነሳሁላችሁ እንጂ በየክልሉም እንዲሁ ከፍተኛ የገቢ እድገት አለ። አዲስ አበባን ጨምሮ አቅም እንዳለ ያሳያል። ይሄ መጠናከር አለበት።
ወጪ በሚመለከት ግን 500 ቢሊዮን ገደማ ነው ያወጣነው በ11 309 ቢሊዮን ገቢ አስገብተን 500 ቢሊዮን አወጣን ስንል የወጪና ገቢ ዴፊሲቱ የሚሞላበት መንገድ በጣም ወሳኝ። ወጪያችን ካበዙ ጉዳዮች አንደኛውና ዋነኛው ዕዳ ነው። በዚህ ዓመት 1.7 ቢሊዮን ዶላር ዕዳ ከፍተናል። ኦልሞስት 100 ቢሊዮን ብር ገደማ ዕዳ ነው የከፈልነው ከነበረን ሀብት ቀንሰን ማለት ነው። ለምን ዕዳ እንዳልኳችሁ ነው የቆየ ሲሄድ ጣጣል ልክ ልማት ላይ ርብርብ እንደምናደርገው ዕዳችንን በፍጥነት ከፍለን ወደ ከስጋት ቀጠና ነፃ ለመውጣት ባለን ቁርጠኝነት ምክንያት ከፍተኛ ሀብት ለዕዳ አውለናል። ይህን ስላችሁ እንግዲህ ከውጭ የምንጠብቀው ብዙ ሀብት እንደምታውቁት ሆኖ ሳይመጣ ቀርቶ ማለት ነው። ሌላው ቃል የገባንላችሁ እና እጅግ ከፍተኛ ውጤት ያገኘንበት የማክሮ ቲሙን ማመስገን የሚያስፈልግበት አጠቃላይ ኢኮኖሚ ሴክተር ላይ የተሳተፉ ግለሰቦች፣ ባለሀብቶች እና የመንግስት ሰራተኞች ምስጋና የሚያስፈልጋቸው ኤክስፖርት ላይ ነው። ኤክስፖርት ላይ ያመጣነው ምርታ በጣም ግዙፍ ነው። ይሄንን ነገር ጠብቀን ለጥቂት ዓመታት ማስቀጠል ከቻል ኢትዮጵያ ውስጥ ያለው የንግድ መዛባትና የውጭ ምንዛሪ ፍላጎት በከፍተኛ ደረጃ ይቀንሳል። ኢትዮጵያ በ2002 ዓመተ ምህረት 2 ቢሊዮን ዶላር ኤክስፖርት አድርጋ ነበር ጉድስ። ከ2002 እስከ 2012 3 ቢሊዮን ለመድረስ ትንገዳገድ ነበር። ትንሽ የቀረው በ10 ዓመት ውስጥ 1 ቢሊዮን ገደማ ነው የጨመርነው። ባለፈው ዓመትና በዘንድሮ ዓመት በሰራነው ሪፎርም በ2 ዓመት ውስጥ ከ1 ቢሊዮን ብር በላይ በመጨመር ዛሬ በጉድስ እና ሰርቪስ ኤክስፖርት ከ10 ቢሊዮን ዶላር በላይ አግኝተናል። በጉድስ እና በሰርቪስ ጉድስ ባለፈው ዓመት ከነበረው ዘንድሮም ጭማሪ አሳይቶ ከ4 ቢሊዮን ዶላር በላይ ኤክስፖርት ውጤት ተገኝቷል። ሰርቪስ ደግሞ በ25% አድጎ ከ6 ቢሊዮን በላይ አግኝተናል። በሰርቪስና በኤክስፖርት 10 ቢሊዮን ዶላር ስንገባ በሁለቱ ከ2.5 ቢሊዮን 2 ቢሊዮን ዶላር አካባቢ የሚገመት ተጨማሪ ሀብት አምጥተናል። በሰርቪስ ከፍ ይላል። በዚህ ደግሞ በሁለቱ ዓመት ውስጥ 1 ጨምረናል። ይሄ በጣም ትልቅ ምርታ ነው፣ ግን ሊያዘናጋን አይገባም። ከምንፈልገው አሁንም ሩቅ ስለሆን ብዙ ስራ ይጠበቅብናል። በኤክስፖርት የተገኘው ውጤት ግን የሪፎርሙን ስኬት የሚያሳይ እጅግ ተስፋ ሰጪ ጅማሮ መሆኑን ያመለክታል። ያ እንደተጠበቀ ሆኖ ከየት መጣ ደግሞ ያላችሁ እንደሆነ ግብርና ካገኘነው ከጉድስ ኤክስፖርት ኦልሞስት 20% እድገት ያመጣው ግብርና ነው። ቡና በታሪካችን ለመጀመሪያ ጊዜ 1.3 ቢሊዮን ዶላር ኤክስፖርት አድርገናል። ይሄ የግሪን ሌጋሲ ውጤት ነው። በየዓመቱ የምንተክላቸው የምንጎነድላቸው የቡና ምርት ውጤት እያመጡ ነው። በሻይ የጀመርነውን ካፋጠን፣ በአቮካዶ በማንጎ የጀመርነውን ካፋጠን፣ በፍሩት በቬጂቴብልስ እና ቡናና ሻይን ጨምሮ ከፍ ያለ ገንዘብ ልናገኝ እንደምንችል እድሉ እንዳለ ያመለክታል። ትምህርት ወስደን አበክረን ከሰራን በጉድስ የተገኘው ሰርቪስ የማደግ እድሉ ሰፊ ነው። ሰርቪስም ቢሆን በሰርቪስ ኤክስፖርትም ቢሆን ከአምና የተሻለ የቱሪዝም ዴስቲኔሽን እያሰፋን ስለሆነ በሚቀጥለው ዓመት ቱሪዝማችን የተሻለ ከፍ ይላል። ከ2-3 ዓመት በኋላ ግን በደንብ ያድጋል ተብሎ ይጠበቃል። ሰላማችን የተረጋገጠ ሲሄድ፣ መዳረሻዎች ደግሞ እየተዋወቁ ሲሄዱ ብዙ ውጤት እንጠብቃለን። ኤክስፖርት በሰርቪስም በጉድስም ከ10 ቢሊዮን ዶላር በላይ ማግኘታችን ትልቅ ድል ሲሆን የእናንተ ቁጥጥርና ድጋፍ፣ የህዝቦች ተሳትፎ፣ የአርሶ አደሮች ቁርጠኝነት፣ የማክሮ ቲሙ የዕለት ተዕለት አመራር ውጤት ነው። በዚህ
ሁላችንም ደስ ሊለን ይገባል። ነገር ግን እንዳንዘናጋ ደግሞ ጥንቃቄ ያስፈልጋል። ነገ ሐምሌ 1 ጀምሮ አዲሱን ዓመት ኤክስፖርት መምራት ይፈልጋል። ነገ ካልጀመርን ከ10 ወር ከ11 ወር በኋላ የምንፈልገው ውጤት ልናገኝ እንቸገራለን እና ከኤክስፖርት አንጻር እጅግ ጥሩ ውጤት ታይቷል ሊባል ይችላል። ሁለተኛው ፎሬን ዳይሬክት ኢንቨስትመንት ነው። ኤፍዲአይ ኢትዮጵያ ላይ መከራና ችግር ቢወራም ከባለፈው ዓመት ዘንድሮ 10% እድገት አለው። ከ3 ቢሊዮን ዶላር በላይ የውጭ ቀጥተኛ ኢንቨስትመንት ኢትዮጵያ መጥቷል። አንዳንዴ ግራ ያጋባል። ኢትዮጵያ ችግር ነው ይላሉ። በየቦታው ስትሄዱ ችግር ነው የሚናገሩ ሰዎች ያጣብቡታል። እንጦጦ የሞሉት እነሱ ናቸው። ኢትዮጵያ ችግር ነው ይላሉ ለኢንቨስትመንት። እኛ ብዙ ድጋፍ ባልሰጠንበትና ነገር ባላመቻቸበት ሁኔታም እያደገ ነው ያለው። ስለዚህ እዚህ ሀገር ተስፋ አለ። ከገባን ከሰራን ተስፋ አለ የሚለው ያሳያል። ኤክስፖርታችን ማደጉ፣ ገቢያችን ማደጉ፣ ፎሬን ዳይሬክት ኢንቨስትመንት ማደጉ የኢኮኖሚው አካሄድ ምን ምልክት እንዳለው ያመላክታል። አራተኛው ፋይናንሻል ሴክተር። ፋይናንሻል ሴክተር በቀጣይነት በየዓመቱ እንዳቀረብኩላችሁ ሪፖርት ከሪፎርም ማሻሻያ በኋላ 27% ቦንድ አንዳንድ ክልከላዎች ካነሳም በኋላና ብድር ወደ መንግስት የሚሄደውን ወደ ፕራይቬት ሴክተር እንዲፈስ ካደረግን በኋላ ከፍተኛ መነቃቃቶች ታይተዋል። የባንኮች አጠቃላይ ሀብት 2.3 ትሪሊየን ብር ደርሷል። ይህም በ21% እድገት አለው። አጠቃላይ ሀብታቸው የቅርንጫፍ ቁጥር ስትመለከቱ 8242 ደርሷል። ቅርንጫፎች በ17% ከአምናው አድገዋል። ተደራሽነት ሰፍቷል ማለት ነው። ቅርንጫፎች እየሰፉ በመሄዳቸው ዛሬ ኢትዮጵያ ውስጥ የባንክ ደፍተር ያላቸው ተገልጋዮች ከስተመሮች 82.4 ሚሊዮን ህዝብ የባንክ ደፍተር አለው። አንዳንዱ 4-5 ሊኖረው ነው የሚችል ታሳቢ አድርጋችሁ ማለት ነው። በቡክ ደረጃ ግን 82.4 ሚሊዮን ሰው ቡክ አለ። እነዚህ ቡክ ያላቸው ሰዎች ውስጥ ዲፖዚት የተደረገው ገንዘብ 1.6 ትሪሊየን ብር ነው። ቅርንጫፍ በዛ ቁጥር፣ ደንበኛ በዛ ቁጥር ሴቭ የሚያደርገውን ቁጥር ስለሚያድግ ከዛ ሴቭ ከምናደርገው ሀብት ላይ ለማበደር ትልቅ እድል እናገኛለን ማለት ነው። ዘንድሮ ለብድር የዋለው ሀብት 353 ቢሊዮን ብር ነው። ከዚህ ውስጥ ቀደም ብዬ እንዳነሳሁት ዋናውን ሼር የሚወስደው የፕራይቬት ሴክተር ነው። በገቢ ተስፋ ሰጪ እድገት አለ። በኤክስፖርት ተስፋ ሰጪ እድገት አለ። በፎሬን ዳይሬክት ኢንቨስትመንት ተስፋ ሰጪ እድገት አለ። ፋይናንሻል ሴክተሩ በቀጣይነት እያደገ ነው። ይሄንን ትተን በሴክተር ብንመለከት ግብርና ከንግግር ወጥቶ ምርታማነቱ እንዲያድግ አንደኛው ኩታ ገጠም ያልነው ሐሳብ፣ ሁለት ጎን ለጎን ያሉ መሬቶች አስተሳስሮ ማረስ ብቻ ሳይሆን ሁለት አርሶ አደሮች አርቲፊሻል ድንበር አበጅተው ምርታቸው እንዳያንስ አእምሯቸው ውስጥ መደመር ነው። አእምሯቸው ውስጥ ማስተሳሰር ነው። በጋራ ብናለማ ማሽን ብንጠቀም የተሻለ ምርት እናገኛለን ብለው እንዲያምኑ ማድረግ ነው። ሰው በአእምሮ ሲደመር መሬት ማስተሳሰር ቀላል ስለሚሆን ኩታ ገጠም ትልቅ ውጤት እያገኘንበት ነው። አሁንም ብዙ ስራ ይፈልጋል። የተፈጥሮ ማዳበሪያ ዘንድሮ ያው በተለያየ ዓለም እንደሰማችሁት ዓለም የመሰከረው ጉዳይ ነው። ማዳበሪያ ዋጋው ውድ ሲሆን በመንግስት ጫና ሲፈጥር መንግስት ከፍተኛ ሀብት ልክ እንደ ብድሩ ወደ 1.23 የሚጠጋ ቢሊዮን ዶላር ለማዳበሪያ ወጥተናል። ከአምናው ደብል ነው ያወጣነው። ያ በቂ ስላልሆነ የተፈጥሮ ማዳበሪያ በየአካባቢው እንዲመረት ሰፊ ስራ ተሰርቷል። ትልቅ ውጤት ተገኝቶበታል። በቂ አይደለም እሱ። ኩታ ገጠም ተፈጥሮ ማዳበሪያ ካደረግን በኋላ ለግብአት ቅድም እንደተነሳው ደግሞ ለማሽነሪ ግብአት ታክስ እንዲነሳ ተደርጓል። ግብርናውን ለመደገፍ እንዲቻል የውሃ አጠቃቀም ላይ አሁንም ብዙ ስራ የሚጠበቅብን ቢሆንም ባለፉት 2 ዓመታት በሺህ የሚቆጠሩ ፓምፖች መጠቀማችን ከአንድ ጊዜ በላይ ለማምረትና ምርት ለማሳደግ አግዘውናል።
ማሽነሪ አጠቃቀማችን እያደገ ነው። ኮምባይነር ትራክተር በየቦታው እያደገ ነው። ይቀራል። አሁንም ግን ሰፊ እንቅስቃሴ አለ። የፋይናንስ አቅርቦትን በሚመለከት በበጀት ለግብርና ሚኒስቴር ለቆላማ እና ሎላንድ ሚኒስቴር ከሚሰጠው በጀት በተጨማሪ በብድር ቅድም ያነሳሁላችሁ ብድር ፕራይቬት ሴክተር ዲስፐርስ ከተደረገው ከፈሰሰው ሀብት 34% ለአርሶ አደር ለግብርና የሄደ ነው። አልነበረም የግብርና ኢንቨስትመንት ያንሳል ሀብት ወደዛ ማፍሰስ አለብን ባለው መሰረት 34% ብድር ከግብርና ጋር ለሚያያዝ ኢንቨስትመንት የዋለ ነው። በዚህ ምክንያት ነው ውጤቱ እየተሻሻለ የመጣው። እዚህ ውስጥ ከፍተኛ ሚና የሚጫወቱት ኤስኤምኢስ ናቸው። እነዚህ ማይክሮ ፋይናንስ ተቋማት ከአነስተኛ ጥቃቅን ጋር በመሆን ከአርሶ አደር ጋር በመሆን እየሰሩ ያሉት ነገር ምንም እንኳን ውስን ሀብት ያላቸው ቢሆን በጣም ከፍተኛ ነው። የማይክሮ ፋይናንስ ዘንድሮ ለ3.8 ሚሊዮን አርሶ አደሮች ብድር አቅርበዋል። ቅድም ያነሳሁላችሁ በትሪሊዮን የሚቆጠር ብር የሚያንቀሳቅሱ ባንኮች 350 ሺህ ሰው አይሞላም የተበደራቸው። ከ100 ሚሊዮን ውስጥ 350 ሺህ ሰው የማይሞላ ነው የባንክ ሀብት ላይ በብድር የሚነቃነቀው። በማይክሮ ፋይናንስ ካላቸው ጥቂት ሀብት ግን 3.8 ሚሊዮን የሚጠጋ አርሶ አደር ብድር አግኝቷል። እነዚህ እንደ አግሪካልቸራል ባንክም የሚያግዙ ስለሆነ የክልል መንግስታት እናንተ እኛ ሁላችን ተጋግዘን አቅማቸውን ከፍ ብናደርግ ተደራሽነታቸው ሰፊ ስለሆነ በግብርና ላይ ከፍተኛ ውጤት ያመጣሉ ተብሎ ይጠበቃል። በፋይናንስ ምክንያት እና በተሰጠው አመራር ምክንያት የግብርና ምርታማነት ያው ሁላችሁም እንደምትታዘቡት አድጓል። ባለፈውም ብየዋለሁ፣ አሁንም እንደግማለሁ። ንጹሃን አላግባብ እየተገደሉ በየቦታው ከሳሾች ጠዋት ማታ እየነዘነዙን በሚቀጥለው ዓመት ስንዴ ኤክስፖርት እናደርጋለን። ስንዴን ኤክስፖርት ማድረግ እንዳንችል ሲያደርጉ ተሳክቶላቸዋል። ስንዴን ኤክስፖርት ማድረግ ችለን መስዋዕትነት ካስከፈሉን አሸንፈናቸዋል። ድላችን የሚረጋገጠው ያሰብነው ማሳካታችን። ስንዴን ኤክስፖርት እናደርጋለን። ለዛ የሚያበቃ ሰፋፊ ስራ በዚህ ክረምት በሚቀጥለው በጋ ዝግጅትም ስራም እየተሰራ ነው። ኤክስፖርት ቅድም እንዳነሳው ትልቅ ውጤት ያገኘነው በአግሪካልቸር ፍሩት ቬጂቴብል ከጨመር በተወሰነ ደረጃ ሻይ ካስፋፋን የቡናችንም ካደገ ማዕድን ላይ የምንሰራውም ተስፋ ከሰጠ የበለጠ ነገር ይሆናል። በሚቀጥለው 4 ዓመት አንዱ ፎከስ ማድረግና ውጤት ልናመጣ የሚጠበቀው ኤክስፖርት ላይ ነው። በኤክስፖርት አመርቂ ስራ የሰሩ ሀገራት ናቸው የተሻለ ኢኮኖሚክ እድገት ማረጋገጥ የቻሉት። ይህ ሁሉ መልካም ዜና እያለ ግሽበት ግን አሁን የኑሮ ውድነት እያስቸገረን ነው። የኑሮ ውድነት ባለፉት ዓመታት እንዳልኩት ለ2 ዲኬድ ያህል ኢትዮጵያ ውስጥ እያደገ የመጣ ጉዳይ ነው። በዚያ ላይ ደግሞ ኢንተርናሽናል ያጋጠሙ ክራይሲሶች ኢምፖርትድ ኢንፍሌሽን ስላላቸው የራሳቸው የሆነ ጣጣም ተውብናል። ነገር ግን በጀት ከኑሮ ውድነት ጋር ያለው ትስስር በጀት ስለሆነ እያየን ያለ ነው ያለው ትስስር አንደኛ የበጀት ጉድለት ከየት ይሞላል ነው። ይሄ በጀት ኢንፍሌሽን ያባብሳል ወይም ይገራል ተብሎ የሚጠየቀው ጉድለት ከየት አመተን እንሞላለን። ቀጥታ ከብሔራዊ ባንክ የምንበደር ከሆነ ግሽበት ይባባሳል። በተቻለ መጠን ጉድለታችን ልናሟላ የምንጥረው ከግምጃ ቤት ሰነድ ሽያጭ ነው። ይሄ የራሱ የሆነ ጠቀሜታ አለው። በተቻለ መጠን ከብሔራዊ ባንክ በቀጥታ ብድር ላለመሸፈን ጥረት ሲደረግ ቆይቷል። አሁንም በቁጥጥር የምንመራው እሱን ይሆናል። ሁለተኛ የገንዘብና ፊስካል ፖሊሲ ቁጥጥር ማጠናከር ነው። የሚፈሱ ሀብቶች በትክክለኛ መንገድ የፈሱ መሆናቸውን ይበልጥ መቆጣጠር ያስፈልጋል። ሶስተኛ ለደህንነት ተኮር ዘርፎች ቅድሚያ ሰጥቶ በጀቱን መጠቀም። ለደህንነት ተኮር ወይ ደህንነት ቅነሳ ላይ የሚያተኩሩ ዘርፎች ሲባል ጤና፣ ትምህርት፣ መሰረተ ልማት ያካትታል። ለምሳሌ ጤናን ብንመለከት
አዲስ አበባ ውስጥ በጣም በርካታ የግልና የመንግስት ሆስፒታሎች የተሰሩ ነው። ጳውሎስ ብቻ ብትሄዱ ከ1000 አልጋ በላይ አቅም ያለው በዋና ዋና የኢትዮጵያ ችግሮች ላይ የሚያተኩር በካንሰር በኩላሊት ትራንስፕላንት ላይ የሚያተኩር የሆስፒታሉ ኤክስቴንሽን ከ80% ላይ ደርሷል። ምናልባት በሚቀጥለው ዓመት እናጠናቃለን ብለን ተስፋ እናደርጋለን። ይሄ በሕክምና አካባቢ ያለውን ችግር በእጅጉ የሚፈታ ነው። በትምህርት ቀደም ብዬ እንዳነሳሁት በጣም በርካታ ሃይስኩሎች፣ ኬጂዎች በህዝብ ድጋፍ እየተገነቡ ነው። እነዚህን ነገሮች የሚደግፍ በጀት መሆኑን ማረጋገጥ ያስፈልጋል። የኛ በጀት 59% የዘንድሮ በጀት የሚውለው ድህነት ቅነሳ ላይ ነው። 59%። ይሄን በቁጥጥርና ክትትል ስኬታማ ማድረግ ከቻል ዜሮ ባያደርገውም እንደ ርዕሱ ለድህነት ቅነሳ ከፍተኛ አስተዋጽኦ ያደርጋል። ሌላው ዝቅተኛ ገቢ ያላቸውን አቅመ ደካሞች፣ አዛውንቶች ቤት መስራት፣ ቤት ማደስ፣ ይሄ ነገር ጫወታ አይደለም። የተከበራችሁ የምክር ቤት አባላት፣ የአሮጊቶች ቤት ማደስ ጫወታ አይደለም፣ ትልቅ ስራ ነው። ተረባርበን ልናደርገው ይገባል። በየቦታ የነሱ ጩኸት የነሱ ለቅሶ በእጅጉ ሀገር ይደግፋል። የእናቶችን ከንጹህ ልብ የሚቀዳ ጸሎትና እንባ ፈጣሪ ያያል። ለነሱ የምናደርገው ማንኛውም ድጋፍ መልሶ ሀገር ይደግፋል። ብዙ ሙከራዎች አሉ። ፕራይቬት ሴክተሩ ከሚጠብቁት በላይ በዚህ ጉዳይ ላይ ርብርብ አድርጎ እያገዘ ነው ያለው። ሁላችን መረባረብ አለብን። ይሄ ምክር ቤት ከደሞዙ ቀንሶ ደሞዝ የለውም። አዎ ከደሞዙ ቀንሶ አንድ ሰው፣ ሁለት ሰው፣ 3 አሮጊት ቤት ቢያድስ በሚቀጥለው የተሻለ ምክር ቤት ነው ይመጣል። የሚጠይቅ ብቻ ሳይሆን ችግር የሚፈታም ሲሆን ማለት ነው። ሌላውም አርያ ስለምትሆኑ በየተቋማት ስትሄዱ ስለምትጠይቁ ስንት ቤት ገነባ፣ ስንት አደስክ ስለምትሉ የእናንተ መሳተፍ በእጅጉ ስለሚያግዝ መስራትም መምራትም ይጠበቅባቸዋል። ያው እንደምታውቁት 25% የሚጠጋው የኢትዮጵያ ምግብ ነክ ነገር ከውጭ ነው እየገባ ያለው። ይሄን ተሸክመን ኢንፍሌሽን ኢምፖርት እንዳይደረግ ማድረግ አንችልም። ሁሉ ይቅር፣ እንዴት የማንጎ ጁስ ኢምፖርት እናደርጋለን? ማንጎ በአንዳንድ አካባቢ ኢትዮጵያ ውስጥ ከዛፍ ላይ ወድቆ ልክ እንደ ቡና የሚለቀመው ልናመርት ልናስፋፋ እንችላለን። ሙዝ ላይ የጀመርነው፣ አቮካዶ የጀመርነው፣ ማንጎ የጀመርነው ጉዳይ በከተማ ውስጥ ሰላጣ፣ ቆስጣ፣ በርበሬ፣ ድንች የጀመርነው ጉዳይ ቢስፋፋ ብዙ ችግር ሊያቀል ይችላል። ስንጀምረው ቀልድ ነው። እየቆየን ስንሄድ ባህል ስናደርገው ውጤቱ ከፍተኛ ነው። ይህን ታሳቢ አድርገን ብንረባረብ ምርት ካደገ የገንዘብ ስርዓትን ከተቆጣጠርን ኢንፍሌሽን ዘንድሮም ቢሆን ከብዙ ሀገራት አንጻር የጀመረው ነገር ስላገዘን ጥሩ ነገር አለ፣ የበለጠ ይጠናከራል። አሁን ግን ዛሬ አነስተኛ ገቢ ያላቸው የመንግስት ሰራተኞች፣ ዝቅተኛ ገቢ ያላቸው ሰዎች በጥቅሉ በእለት መኖር እየተሰቃዩ ነው። በእለት መኖር ኢትዮጵያ ውስጥ ፈተና እየሆነ ነው። ይህንን ጉዳይ ለመፍታት እንደው ኢንፍሌሽን ጉዳይ የምናደርግ ሳይሆን ሁሉም ባለው አቅምና ቦታ መስራት፣ እኛ ደግሞ ባለን ኃላፊነት ገንዘብ ላይ ቁጥጥር ማድረግ፣ ፖሊሲዎቻችንን መፈተሽ፣ ምርታማነትን ማሳደግና አንድ ማረጋጋት፣ ሁለት ደግሞ የሚበላ ነገር እንዲበዛ ማድረግ ይኖርብናል። በዚህ አካሄድ ከሄድን ምናልባት የተሻለ ውጤት እናገኛለን ተብሎ ይጠበቃል። የህዝብ ቆጠራ ሳይደረግ በጀት ሲመደብ ኢፍትሐዊ አይሆንም ወይ ለተባለው የቆጠራ በጣም አስፈላጊ ነገር ነው። የህዝብ ቆጠራ ለሁሉም አይነት ፕላኒንግ ያግዛል። ማንኛውም የምናስበው ነገር ይሄ ከጠባቂነት ከፌዴራል መንግስት ከሚሰጥ ገንዘብ አንጻር ሳይሆን ለማንኛውም ፕላኒንግ ቆጥረን አውቀን የምናደርገው ነገር ጠቃሚ ነው እና ቢሰራበት የሚለው ምክረ ሀሳብ እንደ ጥሩ ነገር ነው የሚወሰደው። ነገር ግን አሁን ፌዴሬሽን ምክር ቤት ቀመር ሲወስኑ ሙሉ ስልጣኑ የነሱም ቢሆን እናንተ ስልጣናችሁ በቀረበው ቀመር ላይ በጀት ማጽደቅ ቢሆንም እንኳ
ግን ፌዴሬሽን ምክር ቤት ቀመር ሲያጸድቅ ሁላችሁም እንደምታውቁት ሳይንሳዊ ፕሮጀክሽን ታሳቢ አድርጎ ነው። ዝም ብሎ አይደለም። ሙያተኞች ያሏቸው አጥንተው ክልሎች ተወያይተው ነው የሚወስኑት። ያ ነገር ፐርፌክት አይደለም ካል በተናጠል የሚጎዳው በተናጠል የሚጠቅመው ሰው የለም። ምክንያቱም የተቆጠረ ምንም ክልል የለም። ሁሉም ክልል አልተቆጠረም። አደገኛም የሆነው ከፊሉ ተቆጥሮ ከፊሉ ያልተቆጠረ ቢሆን ነው። አሁን የነበረው ቆጠራ አዲስ ቆጠራ አድርገን እስከምናስተካክል ድረስ ሳይንሳዊ ፕሮጀክሽን ያደረጉ ከፍ ያለ በጀት ቀመር ውስጥ መጠቀም የሚችሉ ክልሎች ደግሞ አሁን ፌዴሬሽን ሲሰበሰብ ሰምታችሁ ከሆነ እየተነጋገሩ እየቀነሱ አነስተኛ ገቢ ላላቸው ክልሎች ኮታቸውን እየለቀቁም ጭምር አኩሬት የሆነ የቁጥር ስራ ብቻ ሳይሆን የድርድር ነገርም ያለበት አፕሮች ስለሆነ ከፍትሃዊነት አንጻር ችግር አለበት ብዬ ብዙ አልገምትም። ግን ቆጠራው ያስፈልጋል። ቆጥርን አውቀን ፕላን እናድርግ የሚለው ሀሳብ ትክክል ይመስለኛል። ወደፊት ሁኔታዎች ሲስተካከሉ ወደዛ መሄድ ይኖርብናል። አሁን ለጊዜው ግን ፌዴሬሽን ምክር ቤት ያቀረበው ቀመር መሰረት የኛ ስልጣን እሱን በዚያ አግባብ መወሰን ስለሆነ እሱን ማየት የሚሻል ይመስለኛል። መሰረተ ልማት በሚመለከት በጥያቄዎች ተነስተዋል። በመንገድ፣ በኤሌክትሪክ፣ በውሃ፣ በስኳር የመንገድን መሰረተ ልማት ብቻ የተከበረው ምክር ቤት ግንዛቤ እንዲኖረው ወደ 331 የግንባታ ፕሮጀክቶች የፌዴራል መንግስት ያስተዳድራል፣ ኢራ ያስተዳድራል። ከ49 በላይ ከባድ ጥገና እየተሰራ ይገኛል። ከ331 የግንባታ ፕሮጀክት ውስጥ 226ቱ ብቻ 379 ቢሊዮን ብር ፋይናንስ ይደረግባቸዋል። ኢራ የምንለው ያ ትንሽ ተቋም በመቶዎች የሚቆጠር ፕሮጀክት በቢሊዮን የሚቆጠር ብር ያስተዳድራል። በዚህ ምክንያት ብዙ ኮንትራት የሚያስተዳድር ስለሆነ እያንዳንዷን ፕሮጀክት ተቆጣጥሮ ሁሉን በእኩል ፔስ ማስኬድ ምን ያክል አዳጋች ስራ እንደሚሆን ያው እናንተ መገመት ትችላላችሁ። 105 የሚጠጉ ፕሮጀክቶች በዲዛይን በጨረታ ፕሮሰስ ላይ ያሉ ናቸው። አንዳንዴ ዲዛይኑና ጨረታው ካለቀ በኋላ የፌዴራል መንግስት በጀት ይዞ በራይት ኦፍ ዌይ ምክንያት ክልሎች በሚፈጽሙት በጣም አስቸጋሪ ጉዳይ ፕሮጀክቶች አይጀመሩም፣ ይጓተታሉ። ከተጀመሩም በኋላ ግማሹ ሄዶ ግማሹ ላይ ችግር አለ እንደምታውቁት። ነገር ግን ኢራ በአዲሱ ሪፎርም በከፍተኛ ደረጃ ፕሮጀክት መጨረስ የሚለው ሀሳብ አንዱ ኢምፕሊመንት የምናደርገው እነሱ ጋር ስለሆነ በጣም ስለሚረባረቡ እንደ ተቋም ስለሚረባረቡ እየተገኘ ያለው ውጤት ከፍተኛ ነው ሊባል ይችላል። የጀመርናቸው አብዛኛው መንገዶች በግጭት ራይት ኦፍ ዌይ አይነት ምክንያቶች ካልመሰለ የተጀመሩ በሙሉ በጥሩ ሂደት ላይ ይገኛሉ። አልፎ አልፎ ቀደም ሲል እንደተነሳው ችግር ያለባቸው ፕሮጀክቶችም አሉ። ለምሳሌ ከአልበርት ኮቴ እስከ መቻራ ሀረር አካባቢ የሚሰራው የተጀመረው የዛሬ 7 ዓመት አካባቢ ነው። የቆየ መንገድ እና የመንገድ በቆየ ኮንትራት ውስጥ ከመኖሩ ባሻገር መጀመሪያ ራይት ኦፍ ዌይ ችግር ነበረበት። እሱ ሲፈታ ኩባንያው ከገቢዎች ሚኒስቴር ጋር የማይግባባበት ከግብር ጋር የሚያያዝ ጉዳይ 2 ዓመት ሙሉ አካውንት ተዘግቶበት ነበር ኩባንያው። በዚያ ምክንያት ስራው ተጓቷል። በቅርቡ ተፈቶላቸው ስራ ጀምረዋል። በፍጥነት እንደሚጠናቀቅ ተስፋ እናደርጋለን። አመራርም የተሰጠበት ነው ያለው። እንደተባለው የሀረር አካባቢ ማህበረሰብ ህይወቱን ለማሻሻል ከፍተኛ ጥረት ያደርጋል። ከፕሮጀክት አንጻር የተጀማመሩ ነገሮች አሉ። ያን አጠናክረን እንቀጥላለን። ቀድሞ የተበላሸ እናስተካክላለን። እኛ የጀመርነው እናፋጥናለን። እናንተም በቁጥጥር ታግዛላችሁ። እንደሚሳካ ተስፋ አለኝ። ከጎዴ ጊኒር የሚሄደው መንገድ እንዲህ ቀለል አድርገን የምናነሳው መንገድ አይደለም። 220 ኪሎ ሜትር ይሸፍናል። ከሆነ ክፍለ ሀገር አዲስ አበባ ያለው ዋና መንገድ ብላችሁ አስቡት። ከጎዴ ጊኒር የሚሄደው መንገድ 220 መሆኑ ብቻ ሳይሆን ላንድስኬፕም ቀላል አይደለም። ዳገታማ ሞቃታማ አካባቢ ሰፊ የዲዛይን ስራ የሚጠይቅ ቦታ ነው።
መንገዱ ሲሳካ በከፍተኛ ደረጃ ሶማሌን ከመካከለኛው ገበያ ጋር የሚያገናኝ ስለሆነ እጅግ ጠቃሚ ነው እና ተለቅ ያለ ፕሮጀክት አሁን ዘንድሮ ከያዝናቸው ሰፋፊ ፕሮጀክቶች ውስጥ አንዱ መሆኑን ከግምት ማስገባት ይሄም በብዙ ሎት ተከፋፍሎ የሚሰራ ነው። ሰፊ ስለሆነ የመጀመሪያው ሎት በቅርቡ ይጀምራል። እናንተም ድጋፍና ቁጥጥር ካደረጋችሁ በተያዘለት ጊዜ ይከናወናል የሚል ተስፋ አለኝ። ኤሌክትሪክ በሚመለከት ያው ኤሌክትሪክ አንደኛ ኃይል ማመንጨት፣ ሁለተኛ የመነጨውን ኃይል ማስተላለፍ፣ ሶስተኛ የተላለፈውን ኃይል ማከፋፈል፣ የተከፋፈለውን ኃይል ደግሞ ማሰራጨት የሚባሉ 4 አንጓዎች አሉት። ስላመረትን ብቻ ኃይሉ ኤነርጂ አይሆንም። ካመረትነው ምርት ውስጥ በማስተላለፍ ሲስተም ውስንነት ምክንያት ከ30% ያላነሰ ሎስ ያጋጥማል። ኢነርጂው እያለ ከአንዱ ጫፍ አንዱ ጫፍ እስኪሄድ ይንጠባጠባል ኃይል። ያው ኢትዮጵያ ውስጥ እስካሁን በነበረው አሰራር እንደምታውቁት ናሽናል ግሪድ ነው የምንጠቀመው። የትም ተመርቶ ኢነርጂው ወደ ናሽናል ግሪድ ገብቶ ይሰራጫል። ይሄ የራሱ ጥቅምም ጉዳትም አለ። እንደ ኢትዮጵያ ያለ እዚህም 1000 ሰው እዛም 1000 ሰው ከተማ የሚባልበት የተበተነ ህዝብ ሲኖር በጣም አስቸጋሪ ነው። እኛ አርባናይዝድ አይደለንም። በ3-4 ከተማ የምንኖር ህዝቦች አይደለንም። በየቦታው ስትሄዱ ትናንሽ መንደሮች አሉ። ሁሉም ደግሞ ኤሌክትሪክ ዲማንድ ይፈልጋል። አሁን ኢትዮጵያ ውስጥ 110,000 ኪሎ ሜትር የማሰራጫ መስመር አለ። 110,000 ኪሎ ሜትር አብዛኛው አሮጌ ነው። ጥገና ይፈልጋል፣ አፕግሬድ ይፈልጋል፣ ይበጠሳል። ከተበጠሰ በኋላ ጥገና በጣም አስቸጋሪ ነው። አሁን ለምሳሌ ሲዳማም የራሱ ሎካላይዝድ የሆነ ግሪድ የሚጠቀም ቢሆን ጥገናው ምናምኑ ይቀንሳል። አርባ ምንጭም የራሱ የሚጠቀም ቢሆን ይቀንሳል። እዛው እያመነጨ የሚጠቀም ቢሆን ከተወሰነ ቦታ መንጭቶ ትራንስፖርት ሲደረግ ግን ችግር አለበት። ሲዳማ ባልተፈጠረ ችግር አዳማ ባለ ችግር ሲዳማ ጨለማ ውስጥ ሊያድር ይችላል። ከናሽናል ግሪድ ስለሚሄድ ማለት ነው። ይህንን ችግር ለመፍታት በሂደት ናሽናል ግሪድን ወደ ኦፍ ግሪድ የምንቀይርባቸው መንገዶች በተለይ አዳዲስ ፕሮጀክቶች እያሰብን እየሰራንበት እንገኛለን። ሁለተኛ ደግሞ አርባናይዜሽን እየሰፋ ሲሄድ በተወሰነ ደረጃ ይሄንም ይቀንሰዋል የሚል እምነት አለ። አሁን ባለው ሁኔታ ግን በአራቱም በማምረትም በማስተላለፍም በማከፋፈልም በማሰራጨትም በጣም ሰፊ ሀብት ፈሶ የተሰራ ኢትዮጵያ አሁን የያዘችውን ፕሮጀክቶች ስታጠናቅቅ አሁን ካለው ኢነርጂ እጥፍ በላይ ታገኛለች። በምርት ማለት ነው። ምርቱ ብቻውን በቂ አይደለም። ህዳሴ እኮ ምርት አልጀመረም በምንልበት ጊዜ ከህዳሴ ወደ ናሽናል ግሪድ የሚያስተላልፈው መስመር ከተሰራ ስንት ዓመት አልፎታል? ተቀምጧል ኢነርጂው ሳይኖር። አሁን ሲጀመር ደግሞ ጠግኑኝ ይላል ማለት ነው። ብዙ ዓመት ስለተቀመጠ ጠግኑኝ ይላል። ቴስት መድረክ ስላለበት በዚህ አግባብ ቢታይ ጥሩ ነው። ሲዳማ ላይ 4 ሰብስቴሽን ነው ያለን። ሐዋሳ ቁጥር 1፣ ሐዋሳ ቁጥር 2፣ ይርጋለምና ዋራ ላይ ሰብስቴሽኖች አሉ። 7 ኪሎ ሜትር የሚጠጋ መካከለኛ ጥገና ዘንድሮ አካሂደናል። ሲዳማ ክልል ብቻ 33 ኪሎ ሜትር ዝቅተኛ መስመር ግንባታ ሰርተናል። 27 የሚጠጉ ትራንስፎርመሮች አቅማቸው ከፍ እንዲል ተሰርቷል። በዚህም ከ83 ሚሊዮን ብር በላይ ወጪ አድርጓል ፌዴራል መንግስት ሲዳማ ክልል ብቻ ኤሌክትሪክ ላይ ማለት ነው። ከይርጋለም ወደ አለታ ወንዶ የሚሄደውን መስመር በሚመለከት ከወርልድ ባንክ ጋር ንግግር ጀምረናል። ፋይናንሱ ሲገኝ የሚጀመር ይሆናል። ሁላችሁም እንደምታውቁት ኢትዮጵያ ሁሉም ጫፍ መንገድ ይፈልጋል፣ ሁሉም ጫፍ መብራት ይፈልጋል፣ ሁሉም ጫፍ ከፍተኛ ሰርቪስ ይፈልጋል። ይሄን አንድ ጊዜ ማሟላት ይከብዳል። አቅም በፈቀደ መጠን ግን ለመመለስ ጥረት እየተደረገ እንዳለ ከግምት እንዲገባ ነው። ውሃ በሚመለከት የጎዴ መስኖ በደርግ ጊዜ የተሰራ ነው። በጣም ትልቅ ጠቀሜታ ያለው ፕሮጀክት ነው። ባለፉት 30 ዓመታት ግን ምንም ጥገና ሳይደረግለት ስለቆየ ያ ፕሮጀክቱ በጣም ሰፊ ስራ ይፈልጋል። የመስኖና ሎላንድ ሚኒስትሪ አንዱ ትኩረት ሰጥቶ እየሰራ ካለበት ፕሮጀክት ውስጥ የጎዴ መስኖ ነው። ከተሳካልን ብዙ ሺህ ሄክታር
ልናርስበት እንችላለን። ቀላል ስራ ግን አይደለም። ረዥም ጊዜ የቆየ ነው። በጣም ብዙ ሀብትና ጊዜ ይጠይቃል። የሸናሌ ከርሰ ምድር ውሃም እንደዚሁ በሚኒስትሪው እየተሞከረ ነው ያለው። ሚኒስትሪው አዲስ በዚህ ዓመት የተቋቋመ ስለሆነ በፕራዮሪቲ ለይቶ እየሰራባቸው ካሉ ሴክተሮች እና ፕሮጀክቶች መካከል ውስጥ ስላሉ በእነሱ ውስጥ ውጤቱን ወደፊት የምናይ ይሆናል። ስኳር በሚመለከት በቀደም አንስቼላችኋለሁ። 5 ተጨማሪ ፋብሪካዎች ጨምረን ምርት ለማሳደግ ሞክረናል። አሁንም ሰፊ ስራ ያስፈልጋል። በተለይ አገዳ ላይ ፋብሪካው ሲሰራ አገዳ የለም፣ አገዳ ሲመጣ ፋብሪካው አይሰራም። እንደነዚህ አይነት ችግሮች ፈተን ምርትና ምርታማነት ማሳደግና በሀገር ውስጥ ያለ ፍጆታን ማሻሻል ያስፈልጋል። ስኳር ኢምፖርታንት ነው። በሌላ መንገድ ደግሞ በተቻለ መጠን ምቹ ሁኔታ ሲያጋጥም ስኳር የመጠቀም ልምምዳችንን እንዲቀንስ ማድረግ ጥሩ ነው። ስኳር ከጥቅሙ ያላነሰ ጉዳት ስላለው በተቻለ መጠን በተለይ የምክር ቤት አባላት በተቻለ መጠን ስኳር እኛ ቤት በቤት ደረጃ ሕግ አውጥተናል ስኳር እንዳይገዛ ብለን ልጆቻችን ጋር ጸብ ነው። ውድ ስለሆነ ብቻ ሳይሆን ስኳር ያው የጎንዮሽ ጣጣ ስላለበት መመጠን ጥሩ ይሆናል። ከተቻለ እንደው ዜሮም ባይሆን መመጠን ጥሩ ነው። ያም ቢሆን ግን አምርተን ፍላጎቱ ከፍተኛ ስለሆነ ሰፊ ስራ ያስፈልጋል። በጎን ማስተማር፣ በጎን ማምረት፣ ሁለቱ ጎን ለጎን ከሄዱ ውጤቱ ያማረ ይሆናል። ደረቅ ወደብን በሚመለከት አሁን 8 አሉን። በተለያየ ካፓሲቲ የሚሰሩ 8 ደረቅ ወደቦች አሉን። በ10 ዓመት እቅዳችን ወደ 11 እናሳድጋቸው ብለናል። ወደብ ማሳደግ የሚያስፈልገው የኢትዮጵያ ሕዝብ ቁጥር በጣም ከፍተኛ ነው። የኛን አይነት የሕዝብ ቁጥር ያለው ወደብ የሌለው ሀገር ዓለም ላይ የለም። ከ100 ሚሊዮን በላይ ሕዝብ ኖሮት ወደብ የሌለው ሀገር የለም። ይሄ ኢኮኖሚያችን ላይ ከፍተኛ ጫና ያመጣል። በዚህ ምክንያት በሀገራችን ውስጥ ደረቅ ወደቦች እያስፋፋን እንገኛለን። ከባህር ስናመጣ አብዛኛውን ስራ በሀገር ውስጥ ለመስራት እንዲያመቸን ምርት እያደገ ነው፣ ኤክስፖርት እያደገ ነው፣ ኢምፖርት እያደገ ነው። በጣም ኢምፖርታንት ነው ነገር። ሎጂስቲክስ ላይ ባወጣነው ስትራቴጂ መሰረት የሎጂስቲክስ ስርዓታችንን ማዘመንና ማሻል ካልቻል ኤክስፖርት አያድግም፣ ኢምፖርት አያድግም፣ አጠቃላይ ኢኮኖሚ አያድግም። ምርት አለ፣ ገበያ ሊወጣ አይችልም። ሎጂስቲክስን ማጠናከር በእጅጉ ያስፈልጋል። የጀመርነውም ስራ ከዚያው ጋር ተያይዞ የሚታይ ነው። ለምሳሌ ደረቅ ወደብ ለግሉ ዘርፍ ከፍተናል። መንግስት ባይሰራም ግሉ ዘርፍ ገብቶ እንዲያለማ በፖሊሲ ያሻልንበት ዋናው ምክንያት ኢምፖርታንት ሴክተር ስለሆነ ነው። ዘንድሮ ቡና 1.3 ቢሊዮን ገብተናል። ለመጀመሪያ ጊዜ ብያቸዋለሁ። በአፍሪካ ትልቁን ኤክስፖርት ያደረግን እኛ ነን። ያደገው እድገት በጣም ከፍተኛ ነው። እዚህ እድገት ውስጥ የአርሶ አደሩ ጥረት፣ የንግድ ስርዓቱ ምናምን እንደተጠበቀ ሆኖ የሎጂስቲክስ ሚና ከፍተኛ ነው። እስካሁን ቡናኛ በጆንያ ነበር የምንልከው። በጆንያ ስንልክ ሁለት ችግር አለ። አንድ ጥራት ችግር አለ፣ ሁለት ደግሞ ቅሸባ አለ። በየመንገዱ ይቀሸባል። ዘንድሮ 98% ቡና ኤክስፖርት ያደረግነው በኮንቴነር ነው። በዚህ ምክንያት ብዙ አክተሮች የለፉበት ጉዳይ ቢሆንም በሎጂስቲክስ ድጋፍ ምክንያትም ኤክስፖርታችን መዘመን ይችላል። አሁን ለአቮካዶና ለፍሩት እንደዛ አይነት አቅም እየፈጠርን ከሄድን የራሱ የሆነ ትራክ ስለሚፈልግ በማንኛውም ትራክ ፍሩት መሄድ ስለማይችል ለኤክስፖርታችን ከፍተኛ ትርጉም ይኖረዋል። እሱም በርብርብ ለመስራት ጥረት ይደረጋል። ኮይሻ፣ ጎርጎራ እና መሰል ፕሮጀክቱ የተባለው ያ ፕሮጀክቶቻችን ቃል በገባ ነው መሰረት በከፍተኛ ርብርብ እየሰራ ነው። ጎርጎራ የግንባታ ስራውን ከጨረስን በኋላ ፊኒሺንግ ጋር ስንደርስ ለፊኒሺንግ ማቴሪያል ኮንትራት የገባንባቸው ኩባንያዎች በሙሉ ሰረዙብን። የጎርጎራ የፊኒሺንግ እቃ በእያንዳንዱ ለምሳሌ የሲሊንግ ማቴሪያል ሊሆን ይችላል፣ መብራት ሊሆን ይችላል፣ ፈርኒቸር ሊሆን ይችላል። እያንዳንዱ ፕሮጀክት ከ100% ላይ ዋጋ ጨምሯል። ይሄ ለምነን የምንሰራው ፕሮጀክት ስለሆነ በኮንትራክተሩ ላይና ፕሮጀክት ማኔጅመንት ላይ ከፍተኛ ችግር አስከትሏል።
ያም ሆኖ ግን ተጨማሪ ጥረቶች በማድረግ ጊዜውን ጠብቆ እንዲጨረስ ከፍተኛ ጥረት የተደረገ ነው። ጎርጎራ ኮይሻ ሲባል ሰዎች ቀለል አድርገው ነው የሚያዩት። ጎርጎራ አጠናቀን ስራ ስንጀምር በአፍሪካ ካሉ ጥቂት 2-3 ምርጥ ዴስቲኔሽኖች አንዱ ነው የሚሆነው። እጅግ በከፍተኛ ኳሊቲ ለመቶ ዓመታት እንዲቆይ ተደርጎ ከአካባቢ ጋር ተዋህዶ እየተሰራ ያለ ፕሮጀክት ነው። ነገር ግን ጎርጎራ የሚሰራው በጣና መነሻ ጋር ሲሆን ጎርጎራ የምትባል ትንሽዬ ከተማ ጎኗ አለች። ጎርጎራ የሚባለው ፕሮጀክት አሜሪካ ማለት ነው። ጎርጎራ የምትባለው ከተማ ኢትዮጵያ ማለት ናት። ይሄንን ፕሮጀክት የሚመጥን የህዝብ ኑሮ አብረን ማሰብ ካልቻል እዚህ ጋር ገነት እዚህ ጋር ረሃብ ሊስተናገድ አይችልም። መስራታችን መልካም ነው። ይሄ ፕሮጀክት ግን ትሩፋቱ እነዛን ከተማ ወጣቶች፣ ድሃዎች ስራ የሚያስይዝ ህይወታቸውን የሚያዘምን መሆኑ ደግሞ ሌላ ድልድይ ያስፈልጋል ማለት ነው። አለበለዚያ ሰው እዚህ ሌላ ሀብታም እያስተናገደ እሱ በችግር መኖር ይቸገራል። ስራው ግን እጅግ አስደማሚና ለኢትዮጵያ ቱሪዝም ብዙ ስቴፕ ከፍ የሚያደርግ ነው። ኮይሻም እንዲሁ በጣም ጥሩ ፕሮጀክት ነው። ወደፊት እንግዲህ እድል ሲገኝ እየሄዳችሁ ታያላችሁ። ከሚቀጥለው አመት የመጀመሪያው ኳርተር አካባቢ ጀምሮ አብዛኛዎቹ መመረቅ ይጀምራሉ። ጊዜውን ጠብቆ ይጠናቃል። ለህዝባችን ቃል በገባነው መሰረት ከሰራን በኋላ መልሰን ገበያ በመጣበትን መንገድ እንሰራለን። ከነሱም ውጭ ያጠናናቸው ቦታዎች አሉ። በርከት ያሉ ቦታዎች ያጠናናቸው አሉ። ነገሮች ሲረጋጉና ገንዘብ የምናገኝበት መንገድ ሲፈጠር እነሱንም እያለማን 20፣ 30፣ 40 ዴስቲኔሽን ኢትዮጵያ ውስጥ እንፈጥርና ወደ ውጭ የሚወጣውን ገበያ በተለይ ሎካል ቱሪዝሙን እናስቀራለን። ለምሳሌ እዚህ አካባቢ ሁሌ የምታነሱት ከላይብረሪ ጀምሮ ፌስቱ፣ ሳይንስ ሙዚየም፣ የፓርኪንግ እና ዩኒቲ ፓርክ ሙሉ በሙሉ መስከረም ስራ ላይ ይውላሉ። እስከ መስከረም የምንቆየው ክረምቱን ሳሩን አበባውን ለማሳሰብ ስለምንፈልግ እንጂ ፕሮጀክቱ እንዳያችሁት እያለቀ ነው። ይሄ በሚጠናቀቅበት ሰዓት በዓለም ላይ ዋሽንግተን፣ ፓሪስ፣ ለንደን በከተማቸው መሃል እንደዚህ አይነት መዳረሻ የላቸውም። የእናንተ ስለሆነ እንዳትንቁት። እዚህ ቦታ ላይ ታሪክ አለ። የመጀመሪያው አልፋቤት አለ። የመንግስታት ታሪክ አለ። ጥንታዊነት አለ። ላንድስኬፕ አለ። ኔቸር አለ። እርሻ አለ። ብዙ ኪሎ ሜትር ሰዎች በእግራቸው ተጉዘው ብዙ ትምህርት የሚቀስሙበት ቦታ ነው ያለው። ለንደን ከሄድክ አንዱን እዚህ ጋር አንዱን ማዶ ታገኛለህ እንጂ አንድ ላይ አታገኝም። ዋሽንግተን ከሄድክ አታገኝም። ከነሱ የምንማረው ብቻ ሳይሆን ከኛ የሚማሩት ነገር እንዳለ ማሰብ ጥሩ ነው። ይሄ ብቻ አይደለም። የታችኛው ቤተ መንግስት እድሳት ተጀምሯል። መሀል ላይ ያለው ቆሻሻ ቦታዎች ፈርሰዋል። ታችኛው ቤተ መንግስት ውስጥ ያሉ የኢትዮጵያ ሀብቶች፣ ታሪኮች በትክክል ግልጥ ብለው ለህዝብ ከታዩ ብዙ ችግር ይፈታሉ። ሌላው ቀርቶ አሁን የምንጣላባቸው የወሰን ጉዳዮች ቁልጭ ያለ ካርታ የዛሬ 100 ዓመት 200 ዓመት ቤተ መንግስት አለ። አያውቀውም ህዝቡ። እሱን ስናወጣ ታሪካችን ሲወጣ ቱሪዝም ብቻ አይደለም፣ ልካችን ከፍ ይላል። ይሄንን ሰዎች ስለማያውቁ ሲያናንቁት ይታያል። በዛ አትቸገሩ። ይሄንን ማወቅና ማልማት ቢችሉ ለምን ደሃ ሆነን ቀረን? ስላልቻሉ እኮ ነው ያልሆነው። እነሱ እየተቹ እኛ እየሰራን ፍሬ ስናመጣ የነሱ ልጆች ለኛ ዘብ ይቆማሉ። አሁን ያለው ሰው አልተረዳም በሚል መቸገር የለባችሁም። የሚሰራው ፕሮጀክት ሁሉ የኢትዮጵያን ከፍታ አሁን ካለበት ወደሚቀጥለው ደረጃ የሚወስድ ነው። ይሄን አስበን አጥንተን አልመን በኢማጂነሪ ፓወር የምንሰራው ስለሆነ ብዙ የሚያሰጋ ነገር አይኖርም። እናንተም እያያችሁ ድጋፍ ማድረግ ባለፈው እንደጎበኛችሁ ብዙ ግብአት እንደሰጣችሁ አውቃለሁ። እሱን ማጠናከር ያስፈልጋል። በጊዜው ያልቃል የሚል ተስፋ አለኝ። የሶማሌ ክልል ኢንዱስትሪያል ፓርክ በሚመለከት ያው ፓርክ ሁሉም ጋር ያስፈልጋል፣ ግን ከዚህ ቀደም አንስቻለሁ። ፓርኮችን በየክልሉ ልክ እንደ ሌላው ነገር ኤርፖርት በየክልል
ዩኒቨርሲቲ በየክልል ፓርክ በየክልል ከሆነ አስቸጋሪ ነው። ሶማሌ ክልል ምን ቢሰራ ነው የሚሻለው? ኦሮሚያ ክልል ምን ቢሰራ ነው የሚሻለው? እያሰብን ካልሰራን ልክ ሁሉም ጋር የጅምላ ነገር ከሆነ ጉዳት አለው። ይሄ ማለት ሶማሌ ክልል ኢንዱስትሪያል ፓርክ ይሰራ ችግር አለው ማለት አይደለም። በኢንዱስትሪያል ፓርክ ስም የተበደርነው ብድር እዚህ ጋር ደርሶ እሱን ለመክፈል ነው የምንሰቃየው። ሁሉም ኢንዱስትሪያል ፓርክ በብድር ይመጣል። አሁን ትኩረታችን ሶማሌ ክልል ውሃ ማውጣት፣ ትናንሽ ግድብ መገደብ፣ በአመት ሁለቴ ማምረት፣ ድርቅ ከመጣ ህዝቡ እንዳይጎዳ ማድረግ ነው። እቺ ትንሽ ተስተካከልን ደግሞ ወደሚቀጥለው እንቀጥላለን። አሁን ያሉ ፓርኮች አጠቃላይ ኢትዮጵያ ውስጥ ያለው ማኒፋክቸሪንግ ኢንዱስትሪ 50% አያመርትም። 50% እናድርስ ብለን ነው ኢትዮጵያ ታምርት የሚለው ዘመቻ። ኢትዮጵያ ውስጥ ያለው ማኒፋክቸሪንግ 50% እንዲያመርት ማድረግ ነው። ዘንድሮ በጫማ ብቻ ለዩኒፎርምና ለሚሊተሪ ጫማና ለተማሪዎች ዩኒፎርም ብቻ በሚሊየንስ ያመረትነው ጫማ በጣም ከፍተኛ የሆነ ሀብት ከውጭ እንድናስቀር አግዟል። ይሄን እያደረግን ወደፊት ሶማሌ ክልል በጣም ብዙ መልማት የሚችል አቅም ያለው ክልል ነው። ወደ ስራ የገባ ክልል ነው። ፓርክም ሌላም ነገር አቅም በፈቀደ መጠን እየተጨመረ ይሄዳል። አሁን ለጊዜው ግን ማየት ያለብን ሶማሌ ክልል በጣም የሚያስፈልገው መንገድ ነው። መንገድ የለም። ብዙ መንገድ እየሰራን ያለ ነው። ሶማሌ ክልል ውሃ አለ፣ ይፈሳል። ለመሬት አለ፣ አይታረስም። እነሱም ማገናኘት ነው። ይሄ ወደ ገበያ እየወጣ ሲሄድ የሶማሌ ህዝብ በቀላሉ ላይፉ ሊሻሻል ይችላል። ከፍተኛ የላይፍ ስቶክ አቅም አለ። እነሱ እንዴት እንጠቀምበት የሚለውንም ማሰብ ጠቃሚ ይመስለኛል እና በዛ ሀሳቤ ከሄድን ሶማሌም ሌላውም ክልል ተያይዞ የሚለማበት የሚያድግበት እድል ይፈጠራል። የዘንድሮ በጀት በአብዛኛው እነዚህ ጉዳዮች ታሳቢ አድርጎ የተሰራ ስለሆነ የእናንተን ድጋፍ፣ የእናንተን ቁጥጥር፣ የእናንተን አመራር ካገኘ በቁጠባ ከተጠቀምንበት አሁን ያለንብን ችግር በተወሰነ ደረጃ ይቀርፋል የሚል እምነት በእኛ በኩል አለ። ረዥም ጊዜ ወስደን የሰራነው ስራ ነው። የተከበረው ምክር ቤት ካጸደቀውና ወደ ድጋፍና ቁጥጥር ከገባ ነገ ከጀመረ ደግሞ ስራውን በእርግጠኝነት አምና ከነበረው የተሻለ ውጤት ልናገኝበት እንችላለን የሚል እምነት አለኝ። መጨረሻም ይህ ምክር ቤት ስራ ከጀመረ 1 ዓመቱ ነው ወይም 10 ወሩ ነው። አሁን ወደ ፓርላማ ሲዘጋ ወደ የወረዳችሁ ትሄዳላችሁ። ወደ የወረዳችሁ በምትሄዱበት ሰዓት በተቻለ መጠን የግብርና ስራው ክረምት እንዴት እየተሰራ እንዳለ፣ የአካባቢ ሰላም ላይ ምን እንደተሰራ፣ ምን ችግር እንዳለ ህዝብን በማወያየት ዞራችሁ በማየት ፕሮጀክቶች መንገድም ይሁን ቅድም እንደተነሳው አይነት ጉርጎራ ኮይሻም ይሁን እያያችሁ ስትመለሱ ጠቃሚ ግብአት ከእናንተ ይጠበቃል። ያንን ግብአት ይዘን በመቶ ቀን እቅዳችን አስገብተን የምንሰራበት ስለሆነ በትልቅ ኃላፊነት ስሜት ሁላችሁም ይሄን እንድታደርጉ አደራላችሁ ፈልጋለሁ። መልካም የእረፍት ጊዜ እንዲሆንላችሁ የተመኘው የቀረበላችሁን በጀት እንታጸድቁልን በታላቅ ትህትና እጠይቃለሁ። አመሰግናለሁ። ክቡር ጠቅላይ ሚኒስትር ለሰጡን ሰፊ ምላሽና ማብራሪያ እናመሰግናለን። በመቀጠል የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ አቶ ደሳለኝ ወዳጄ ወደዚህ መጥተው የ2015 በጀትን በሚመለከት በቋሚ ኮሚቴ የተዘጋጀውን የውሳኔ ሀሳብ እንዲያቀርቡ ጠይቃለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር የኢፌዴሪ ጠቅላይ ሚኒስትር፣ የተከበራችሁ የምክር ቤት አባላት፣ የ2015 ረቂቅ የበጀት አዋጅን የውሳኔ ሀሳብና ሪፖርት እንዳቀርብ ስለተሰጠኝ እድል እያመሰገንኩ የውሳኔ ሀሳቡን በጽሁፍ እንደሚከተለው አቀርባለሁ። ሰኔ 30 ቀን 2014 ዓ.ም የውሳኔ ሀሳብ ቁጥር 3 2014 የ2015 በጀት ዓመት የፌዴራል መንግስት ረቂቅ በጀት
አዋጅ ቁጥር 8 2014ን ለማጽደቅ ከፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የቀረበ ሪፖርትና የውሳኔ ሀሳብ። መግቢያ። ስድስተኛው ዙር የሕዝብ ተወካዮች ምክር ቤት አንደኛ ዓመት የሥራ ዘመን ግንቦት 30 ቀን 2014 ዓ.ም ባካሄደው 11ኛ መደበኛ ስብሰባ የፌዴራል መንግስት የ2015 ረቂቅ በጀት አዋጅ ቁጥር 8 2014 ሆኖ ለዝርዝር እይታና ምርመራ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴዎች መመራቱ ይታወሳል። ቋሚ ኮሚቴውም በተሻሻለ የምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6 2008 በተሻሻለ የውሳኔ ሀሳብ ቁጥር 3 2014 መሰረት አንቀጽ 172 ንዑስ አንቀጽ 2 እንዲሁም በአንቀጽ 69 ከንዑስ አንቀጽ 1 እስከ 9 በተደነገገው መሰረት ረቂቅ በጀቱን በዝርዝር በመመርመር ያዘጋጀውን ሪፖርትና የውሳኔ ሀሳብ እንደሚከተለው አቅርቧል። ክፍል 1 ሪፖርት 1 ረቂቅ የበጀት አዋጁን በመመርመር ሂደት የተከናወኑ ዋና ዋና ተግባራት። አንዳንድ ቋሚ ኮሚቴው በራሱ ደረጃ ሰኔ 5 ቀን 2014 ዓ.ም በረቂቅ የበጀት አዋጁ ላይ ዝርዝር ውይይት አድርጎበት ለአስረጂ ስራ ኃላፊዎች መቅረብ ያለባቸውን ጥያቄዎች በመለየት አስፈላጊውን ዝግጅት አድርጓል። 2 ቋሚ ኮሚቴው ሰኔ 10 ቀን 2014 ዓ.ም ባዘጋጀው የአስረጂዎች መድረክ ከገንዘብ ሚኒስቴር ከተጋበዙ አስረጂ የስራ ኃላፊዎች ጋር በቂ ውይይት አካሂዷል። አስረጂዎቹም ለቀረበላቸው አስተያየትና ጥያቄዎች ማብራሪያ ሰጥተዋል። የውይይቱ ቃለ ጉባኤ አባሪ ሆኗል። 3 በረቂቅ በጀቱ ላይ ዜጎች ተሳትፎ እንዲኖራቸው ማድረግ እጅግ አስፈላጊ በመሆኑ ቋሚ ኮሚቴው የህዝብ ይፋዊ ውይይት መድረክ አዘጋጅቷል። ውይይቱንም ውጤታማ እንዲሆን ለማድረግ ይረዳ ዘንድ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ወይም ኢቢሲ የስብሰባው ጥሪ በማስታወቂያ ተነግሯል። እንዲሁም ለፌዴራል መንግስት ባለበጀት መስሪያ ቤቶች፣ ለ11 የክልል መንግስታት፣ ለአዲስ አበባ ከተማ አስተዳደር፣ ለድሬዳዋ ከተማ አስተዳደር፣ ለዩኒቨርሲቲዎች፣ የሙያና ብዙሃን ማህበራት፣ የንግድ ዘርፍ ማህበራትና ወዘተ ወኪሎች እንዲሳተፉ በደብዳቤ ተጋብዘዋል። የረቂቅ በጀት ሰነድም በፓርላማ ድረገጽ ላይ በመጫን ተደራሽ እንዲሆን በማድረግ የህዝብ ይፋዊ ውይይት መድረክ ሰኔ 20 ቀን 2014 ዓ.ም አካሂዷል። በተዘጋጀው ውይይት መድረክ በርካታ አስተያየቶችና ጥያቄዎች ቀርበው በአስረጂዎች ማብራሪያና ምላሽ ተሰጥቷል። የውይይቱም ቃለ ጉባኤው አባሪ ተደርጓል። በውይይቱ መድረኮች በአስረጂነት የተሳተፉ የስራ ኃላፊዎች አሉ። ከታች በዝርዝር የተቀመጡ ናቸው። በምርመራ ሂደቱ የተለዩ ዋና ዋና ነጥቦች፣ አንደኛ የ2015 ረቂቅ በጀት ሲዘጋጅ የተለያዩ ታሳቢዎችን ከግንዛቤ በማስገባት የተዘጋጀና የፌዴራል መንግስት የበጀት ዝግጅት አስፈላጊውን ሂደት ያለፈ በውጤት ላይ የተመሰረተ የፕሮግራም በጀት ስርዓትን የተከተለ መሆኑ። ሁለተኛ የ2015 ረቂቅ በጀት ዝግጅት ትኩረቱ የተጀመሩ የልማት ፕሮጀክቶች እንዲጠናቀቁ ለማድረግ፣ ከጦርነቱ ጋር በተያያዘ ለተከሰቱ ተጨማሪ የወጪ ፍላጎቶች የሰብአዊ እርዳታ፣ የመልሶ ግንባታና የመከላከልን አቅም ማጠናከርና ለዕዳ ክፍያ ከፍተኛ ትኩረት በመስጠት የተዘጋጀ ሲሆን ቀጥሎ ባሉት ዓመታትም የመልሶ ማቋቋምና ከፍተኛ የዕዳ ክፍያ ወጪው ቀጣይ እንደሚሆን ታሳቢ በማድረግ በጀትን በቁጠባ በውጤታማነት የመከተል አቅጣጫ ላይ የተመሰረተ እንዲሁም የሀገሪቱን መካከለኛ ዘመን የማክሮ ኢኮኖሚ የፊስካል ማዕቀፍ ላይ ተመስርቶ የተዘጋጀ መሆኑን። ሶስተኛ ለክልል መንግስታትና ለድሬዳዋ ከተማ አስተዳደር የተከፋፈለው ድጎማም የኢፌዴሪ ፌዴሬሽን ምክር ቤት ተግባራዊ እንዲሆን በወሰነው የድጎማ ማከፋፈያ ቀመር መሰረት የተደለደለ መሆኑን። አራተኛ የ2015 ረቂቅ በጀት በ2014 ዓ.ም ከጸደቀው በጀትና ተጨማሪ በጀትን ጨምሮ ከጠቅላላ በጀት ጋር ሲነጻጸር የ111.94 ቢሊዮን ወይም የ16.59 በመቶ እድገት ያለው መሆኑን። በ2015 እንዲጸድቅ ከቀረበው ጠቅላላ የወጪ በጀት ብር 786.6 ቢሊዮን ውስጥ ለፌዴራል መንግስት የመደበኛ ወጪ 345 ቢሊዮን ወይም 44%፣ ለካፒታል ወጪ ብር 218 ቢሊዮን ወይም 28%፣ ለብሔራዊ ክልላዊ መንግስት ለድሬዳዋ አስተዳደርና ለአዲስ አበባ ከተማ አስተዳደርን ጨምሮ የበጀት ድጋፍ ብር 209.38 ቢሊዮን ወይም 26% እና ለዘላቂ ልማት ግቦች ማስፈጸሚያ ብር 14 ቢሊዮን ወይም 2% የበጀት ድርሻ ያላቸው ሲሆን ከፍተኛውን የበጀት ድርሻ ይዘው የሚገኙት ለመደበኛ ወጪ የተመደበው በጀትና በሁለተኛ ደረጃ ለካፒታል ወጪ የተመደበው በጀት መሆኑን ነው።
አምስተኛ ከአጠቃላይ 2015 በጀት ዓመት የፌዴራል መንግስት መደበኛና ካፒታል በጀት ወጪ በድምሩ 563.23 ቢሊዮን ከተመደበው ውስጥ 37.6 በመቶ በ10 ዓመት የፍኖተ ብልጽግና ዕቅድ መሰረት ትኩረት የተሰጣቸው የድህነት ተኮር ፕሮግራሞች ማለትም ትምህርት፣ መንገድ፣ ግብርና፣ ውሃ፣ ጤና፣ የከተማ ምግብ ዋስትናና ልማታዊ ሴፍትኔት እንዲሁም የኢኮኖሚ ትራንስፎርሜሽንና ዘላቂ ልማትን በማረጋገጥ ረገድ ከፍተኛ ትርጉም ላላቸው የማኑፋክቸሪንግ ኢንዱስትሪ እና ለኤክስፖርትና ከተማ ልማት ዘርፎች ላይ ከፍ ያለ በጀት የተመደበ መሆኑና እንዲሁም 22.36 በመቶ ለዕዳ ክፍያና 14.91 በመቶ ለመከላከያ ከአጠቃላይ የፌዴራል በጀት ውስጥ ድርሻ ያላቸው መሆኑን አይተናል። 6 የካፒታል ወጪ በአብዛኛው ቀደም ሲል በእቅድ ተይዘው በ2014 ዓ.ም ላልተጠናቀቁ ነባር ፕሮጀክቶች እንዲጠናቀቁ ለማድረግና በጦርነቱ ምክንያት የወደሙ መሰረተ ልማቶችና አገልግሎቶችን መልሶ ለመገንባትና መልሶ ለመቋቋም ቅድሚያ ትኩረት የሰጠ መሆኑን። 7ኛ የ2015 በጀት ዓመት የወጪ አሸፋፈን ስንመለከት ከፌዴራል መንግስት ከሀገር ውስጥ የገቢ ምንጮችና ከውጭ እርዳታ ብር 477.78 ቢሊዮን እንደሚሰበሰብ ተገምቷል። ከዚህም ውስጥ ከሀገር ውስጥ ገቢ ብር 438.85 ቢሊዮን፣ በቀጥታ በጀት ድጋፍ ከሚገኝ መሰረታዊ አገልግሎት ከለላ እርዳታ ብር 7.66 ቢሊዮን እና ከፕሮጀክቶች እርዳታ ብር 31.27 ቢሊዮን ሊገኝና ወጪው ከዚሁ ሊሸፈን የሚቻል መሆኑን። 8ኛ የ2015 ረቂቅ በጀት ጉድለት ማለትም 308.83 ቢሊዮን በቀጥታ የበጀት ድጋፍ ከሚገኝ ከመሰረታዊ አገልግሎት ከለላ ብድር ብር 13.22 ቢሊዮን፣ ከፕሮጀክት ብድር ብር 29.54 ቢሊዮን፣ ከሀገር ውስጥ ብድር 266.07 ቢሊዮን ለመሸፈን የታቀደ መሆኑና ጠቅላላ የበጀት ጉድለቱ ከጠቅላላው የሀገር ውስጥ ምርት ያለው ድርሻ 3.4% መሆኑና ከዚህ ውስጥ የሀገር ውስጥ ብድር 3.3% በመሆኑ የማክሮ ኢኮኖሚውን ለማረጋጋት ተግባራዊ ከሚደረገው የገንዘብ ፖሊሲ ተጣጥሞ የሚሄድ መሆኑ የሚሉ ጉዳዮች በጭብጥነት ተለይተዋል። ክፍል 2 የውሳኔ ሀሳብ የ2015 በጀት ዓመት የፌዴራል መንግስት ረቂቅ በጀት ሲዘጋጅ የ2014 በጀት ዓመት የወጪ አፈጻጸም ሂደትን በመገምገም የፊስካል ፖሊሲ ዓላማን መሰረት በማድረግ እንዲሁም በ2015 በጀት ዓመት ለሚተገበሩ ኢኮኖሚያዊና ማህበራዊ እድገት ማፋጠን የሚያስችልና ሊኖረን የሚችለውን የፋይናንስ አቅም ያገናዘበ በበጀት አሸፋፈን ራስን የመቻል አቅጣጫን የተከተለ የህዝብ ተጠቃሚነትን ለማጎልበት ድህነት ተኮር ለሆኑ ተግባራት ትኩረት የሰጠ የፕሮግራም በጀት አሰራርን የተከተለ ነው። በፊስካል ፖሊሲ ረገድ በቀጣዮች ዓመታት አሁን የተከሰተውን የፊስካል ጫና ማቃለልና ጤናማነቱን የማረጋገጥ ወይም ፊስካል ኮንሶሊዴሽን አቅጣጫን መከተል አስፈላጊ ስለሆነ የመንግስት ወጪ ትኩረት በዕዳ ክፍያ፣ በሰብአዊ እርዳታ፣ በመልሶ ግንባታና የአገር ደህንነትን የማስጠበቅ አቅም በማጠናከር ላይ መሆኑ ተገቢ እንደሆነና እነዚህ ወጪዎች ሊቀሩ የማይችሉ በመሆናቸውና የሚኖረው የመንግስት ገቢ ውስን ከመሆኑ ጋር ተያይዞ የመደበኛ በጀቱ በቁጠባና ውጤታማ በሆነ መልኩ የሚመራ እንዲሆን ያስፈልጋል። ለክልል መንግስታትና ለድሬዳዋ አስተዳደር የተመደበው የበጀት ድጋፍ የፌዴሬሽን ምክር ቤት በወሰነው የድጎማ ቀመር መሰረት በማድረግ የተደለደለ በጀት መሆኑና በፍኖተ ብልጽግና ዕቅድ የተቀመጡትን ግቦች ለማሳካት የሚያግዝ በጀት እንደሆነ ቋሚ ኮሚቴው ባደረገው ዝርዝር ምርመራ አረጋግጧል። በቅርቡ በቀረበው የፌዴራል የዋና ኦዲተር ሪፖርት ላይ እንደተመላከተው የመንግስት ፋይናንስ አስተዳደር ሕግና ደንብን አክብሮ በመስራት በኩል በባለበጀት መስሪያ ቤቶች ውስጥ በተደጋጋሚ ጉድለት እንዳለ ተገልጿል። ይህ ጉዳይ በቀጣይ በጀት ዓመትም እንዳይደገም ክትትል እንዲደረግ እንዲሁም የምክር ቤቱ የመንግስት ወጪ አስተዳደር ቁጥጥር ጉዳዮች ቋሚ ኮሚቴ የዋና ኦዲተር ግኝትን አስመልክቶ ለምክር ቤቱ ያቀረበውን የውሳኔ ሀሳብ ለተግባራዊነቱ ጥረቶች እንዲደረጉ በጀትን በቁጠባና በውጤታማነት ለመጠቀም የሚያስችል መመሪያን ተግባራዊ መደረጉን የክትትልና ቁጥጥር ስራዎችን ማጠናከርና የፋይናንስ አስተዳደር ስርዓትን በጥብቅ ዲሲፕሊን ስራ ላይ እንዲውል፣ ይህ ካልሆነ የመንግስት ፋይናንስ አስተዳደር እንደተሻሻለው አዋጅ ቁጥር 97/2008 ለገንዘብ ሚኒስቴር በተሰጠው ስልጣን መሰረት እርምጃ እንዲወስድ፣ በተወሰደው እርምጃ ሊስተካከል ያልቻለን የመስሪያ ቤቱ ኃላፊ አስፈላጊውን እርምጃ ክቡር ጠቅላይ ሚኒስትሩ እንዲወስዱ
ምክር ቤቱም የክትትልና ቁጥጥር ተግባሩን ይበልጥ ማጠናከር ይገባዋል። የአንድ ሀገር ትልቁ የገቢ ምንጭ የታክስ ገቢ መሆኑ ይታወቃል። በመሆኑም ኢኮኖሚ የሚያመነጨውን ታክስ በመሰብሰብ በኩል ያጋጠሙትን ችግሮች እንዲሁም በታክስ ከፋዩ ማህበረሰብ በኩል የሚነሳውን የመልካም አስተዳደር ችግሮች በመለየትና አፋጣኝ መፍትሄ በመስጠት የታክስ አስተዳደሩን በማዘመንና ቀልጣፋ በማድረግ እንዲሁም ግብር ከፋዩ ማህበረሰብ ታክስ መሰወርና ግብር አለመክፈል ተገቢ አለመሆኑን በተሟላ ሁኔታ እንዲገነዘብና ግብር የመክፈል ሀገራዊ ግዴታውን እንዲወጣ በመንግስት በኩል ከፍተኛ የግንዛቤ መፍጠሪያ መድረኮች እንዲያመቻቹና ለ2015 በጀት ዓመት የተያዘውን የታክስ ገቢ ዕቅድ ብር 438.85 ቢሊዮን በመሰብሰብ ወጪውን ለመሸፈን ከፍተኛ ስራ መስራት እንደሚያስፈልግ እየገለጽ የ2015 በጀት ዓመት የፌዴራል መንግስት በጀት ብር 786.61 ቢሊዮን ሆኖ እንዲጸድቅ የቀረበውን የውሳኔ ሀሳብ የቋሚ ኮሚቴ አባላት በሙሉ ድምፅ ተቀብለውታል። ስለሆነም የተከበረው ምክር ቤት የቀረበውን ሪፖርትና የውሳኔ ሀሳብ መርምሮ የ2015 ዓ.ም ረቂቅ በጀት የበጀት አዋጅ የፌዴራል መንግስት በጀት አዋጅ ተደርጎ እንዲያጸድቀው አቅርበናል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ። በጣም እናመሰግናለን። በቀረበው የውሳኔ ሀሳብ ላይ የሚነሳ ጥያቄ አለ? ጥያቄ ካለ አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትራችን፣ አሁን በቀረበው ሀሳብ ላይ የተወሰኑ ጥያቄዎች ስላሉኝ ማብራሪያ እንዲሰጣቸው ለማንሳት ነው። የመጀመሪያው የበጀት ጉዳይ ስንመለከት የበጀት ግልጽ የሆነ መርህ አለው። ግልጽና ተጠያቂነት መስፈን አለበት። አንዱ ወደ ምክር ቤት መጥቶ ውይይት እንድናደርግባቸው ነው። እኔ ግልጽ ያልሆኑልኝ የበጀትን በሚመለከት የሌሎች ከመደበኛ ከዚህ ከመንግስት በጀቶች በኢንፍራስትራክቸር ላይ የተመደቡት በጀቶች አሉ። በቻናል 2 የተመደቡ በጀቶች አሉ። በቻናል 3 የተመደቡ በጀቶች አሉ። በጀት ስንደለድል እነዚህን መሰረት ማድረግ ነበረብን የሚል ሀሳብ አለኝ። ሁለተኛ በፌዴሬሽን ምክር ቤት የቀረበው የበጀት ክራይቴሪያ የተቀመጠው ክራይቴሪያ ከለውጡ በፊት ያለው ክራይቴሪያ ተደርጎ ነው የተወሰደው የሚመስለኝ። እሱም ግልጽ አይደለም። በዚህ ረገድ በበቂ ማብራሪያ ለምክር ቤት አባላት ቢሰጥ የሚል ሀሳብ አለኝ። ሁለተኛው በጦርነት የወደሙ አካባቢዎች መንግስት ለእነዚህ አካባቢዎች ልዩ ትኩረት ሰጥቶ ከችግር እንዲቃለል ማድረግ ጥሩና የሚበረታታ ሀሳብ ነው የሚል ሀሳብ አለኝ። ነገር ግን በእኛ በኩል የክልሎች በጀት ማሟያ ከሚሆን የኮንዲሽናል የሆነ የበጀት ስርዓት ብናስቀምጥና ቁጥጥርና ክትትል እየተደረገበት የኦዲት እየተደረገ ችግር የደረሰባቸው አካባቢዎች ምን ያህል ለውጥ እንዳመጡ በመደብነው በጀት በቂ ግንዛቤ እንዲኖረን የሚደረግበት አሰራር እንዲተከል ቢደረግ ጥሩ ነው የሚል ሀሳብ አለኝ። እዚህም ላይ አስተያየት እንዲሰጥበት ነው። ሶስተኛው ጥያቄ ከዚህ ቀደምም ተነስቷል። የወልቃይት በሚመለከት በአንድ ሀገር ውስጥ መንግስት በሚያስተዳድረው አካባቢ በጀት አልመደብም። ህዝብ ነው፣ መንግስት የሚያስተዳድረው ነው። ይሄ አካባቢ ገቢ መሰብሰብ አለበት፣ መንግስት ደግሞ በጀት መመደብ አለበት ብዬ አስባለሁ። በዚህ ረገድ ምክር ቤቱ ይሄን የበጀት ድልደላ እነሱንም ታሳቢና ግምት ያካተተ መሆን አለበት ብዬ ስለማስብ የምክር ቤት አባላቱ የተከበረ የምክር ቤት አባላት የበጀት ምደባውን የወልቃይትን አካባቢ ግምት ውስጥ እንዳስገባ
የሚል ሀሳብ ስላለኝ ነው። አመሰግናለሁ። አመሰግናለሁ። የተከበሩ አቶ ሐሙድ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ቋሚ ኮሚቴውን እንደዚሁ አመሰግናለሁኝ። መጀመሪያ ባጀቱ በሶስት ዋና ዋና ጉዳይ ላይ ትኩረት ማድረጉ እንደተጠበቀ ሆኖ የክልሎች ድጎማ በተመለከተ ነው እኔ አስተያየት መስጠት የምፈልገው። አንደኛ በፌዴሬሽን ምክር ቤት ቀመር መሆኑ እንደተጠበቀ ሆኖ ቀመሩ በዋናነት ሁለት ነገሮችን ነው መነሻ የሚያደርገው። የክልሎች የገቢ አቅምና የወጪ ፍላጎት፣ እምቅ የገቢ አቅምና የወጪ ፍላጎት ነው መሰረት የሚያደርገው። ይሄ የገቢ ምንጮቹ የገቢ መሰረቱና ምንጩ የተዛባና በክልሎች መካከል ያልተስተካከለ መሆኑ እንደተጠበቀ ሆኖ እንደዚሁም የወጪ ፍላጎታቸው ደግሞ የተለያየ መሆኑ እንደተጠበቀ ሆኖ በወጪያቸው ለተመጣጣኝ አገልግሎት በሕገ መንግስቱ መሰረት ለዜጎች መስጠት እንዳለባቸው እንደተጠበቀ ሆኖ ይሄ አዋጅ ከወጣ ከ2012 በኋላ ታሳቢ ያደረጋቸው የወጪ ፍላጎትና የገቢ አቅም የክልሎች ከዛ በኋላ በተከሰቱ በተለያዩ ጦርነት፣ ድርቅ ምክንያት ተዛብቷል፣ ተለዋውጧል። ያን ጊዜ ሰጀስት ያደረገው የገቢ አቅምና የወጪ ፍላጎት ተዛብቷል። አንዳንድ ክልሎች ላይ በነበረው ድርቅ፣ ጦርነት ሳቢያ ለዜጎች መሰረታዊ ፍላጎቶችን ከማቅረብ ይልቅ በጦርነቱ ትኩረት ያደረጉበት ሁኔታ አለ። ለምሳሌ ያህል የአፋር ክልል 18 ሚሊዮን አዲስ አበባ ያላሳክማቸው ቁስለኞች አውጥቷል። ለምሳሌ በጎርፍ ምክንያት የነበረው ኢንቨስትመንት ሁሉ ወድሟል። 5 ቢሊዮን ኢንቨስተሩ ሁሉ ከስሮ መንግስትን እየጠበቀ ነው። ዛት ሚንስ የውጭ ፍላጎቱም ኑሯል፣ የገቢ አቅምም ቀንሷል። ሶማሌ ክልል እንስሳት አልቋል። አዋጁ ግን ታሳቢ የሚያደርገው ከነዛ እንስሳት ግብር እንደሚሰበስብ ነው። ለምሳሌ ታሳቢ የሚያደርገው ሶዛት ይሄ በዚህ ሁኔታ ባለበት አሁን በንጽጽር ዝቅተኛ የተያዘው ለአፋር ክልል 100 ሚሊዮን ነው። አሁን የተጨመረው ሌላው ክልሎች ዝቅተኛ ነው። አፋር ሲታይ በንጽጽር ከባለፈው ዓመት አንጻር አዋጁ ደግሞ ይሄ የምክር ቤት ፌዴሬሽን ምክር ቤት ያወጣው አዋጁ ደግሞ በተጨባጭ መረጃ የተመሰረተ መሆን አለበት እንዳለበት በግልጽ ተቀምጧል። ኮሚቴው ይሄንን አይቷል የሚል ሐሳብ የለኝም። በ5 ዓመት አንዴ ቀመር እንደሚወጣ 2012 ነው እስከ 2017 ግን 5 ጊዜ አንድ መውጣቱ በተጨባጭ መረጃ ላይ ከመመስረት ያለው ወቅታዊ ወረጆችን ከማካተት አያግደውም ይላል አዋጁ። ይሄንን ግን አላካተተም። ቢያካትት በድርቅ ጦርነት ምክንያት የተዛባውን የውጭ ፍላጎትና የገቢ አቅም ባገናዘበ መልኩ ይስተካከል ነበር የሚል አመለካከት አለኝ። ሌላው ሕገ መንግስቱ መንግስት ፍትሃዊ በሆነ መልኩ ማከፋፈል ዜጎች ሁሉም ዜጋ በየትኛው ሀገር ጫፍ ያለ ዜጋ እኩልና ፍትሃዊ ተጠቃሚ የሚሆንበት በመንግስት ባጀት ከሚቀርብ አገልግሎት እኩል ተጠቃሚ የሚሆን እድል እንዲያገኝ ከኢኮኖሚ እድገቱ እኩል ተጠቃሚ የሚሆን እድል እንዲያገኝ የማድረግ ግዴታ አለበት። ነገር ግን በዚህ ረገድ የተደረጉት ጥረቶች በክልሎች መካከል ለማመጣጠን ጥረቶች እንደተጠበቁ ሆኖ ቀደም ስርዓቶች በተከተሉት ፍትሃዊ ያልሆነ ስርጭት በአንድ በኩል፣ በሌላ በኩል ደግሞ ታዳጊ በሚባሉ ክልሎች የሚከሰቱ አንገብጋቢ የሆኑ ያልተጠበቁ አደጋዎች መካከል በክልሎች መካከል ያለው ልዩነት እየሰፋ ዜጎች ፍትሃዊ ተጠቃሚ የሚሆኑበት እድል እየጠበበ እየመጣ ነው። በክልሎች መካከል ሆሪዞንታል ኢምባላንስ አለ። ፊዚካል ፖሊሲ ላይ ገቢን የመሰብሰብ አቅም የተለያየ ነው። ወጪና ኢፌክት የመጠቀም አቅም የተለያየ ነው። ይሄንን አድጀስት ለማድረግ በፌዴራል መንግስት ደግሞ በእነዚህ ክልሎች ላይ የሚሰሩ ፕሮጀክቶች የህብረተሰቡን ተጠቃሚነት ሳይሆን የኢኮኖሚ ተጠቃሚ የመንግስትን ኢኮኖሚ ተጠቃሚነት መነሻ የሚያደርጉ ናቸው። አብዛኛው
ቶፕ ዳውን ስለሆኑ ኢምፕሊመንት ሲደረጉ መሬት ላይ አያርፉም፣ ባለቤት የላቸውም። አብዛኛው ፕሮጀክቶች ከስኳር ፋብሪካ ከመስኖ ፕሮጀክቶች ሲታዩ ህብረተሰቡን ተጠቃሚ ያደረጉ አይደለምና የፌዴራል መንግስቱ በክልሎች መካከል ያለውን ያልተመጣጠነ ፍትሃዊ ያልሆነ የመሰረተ ልማት ስርጭት ለማጥበብ የፊዚካል የባጀት ኢምባላንሳቸውን ሆሪዞንታል ያለውን ለማጥበብ ምን እያሰበ ነው የሚለው ቢብራራና ቢገለጽ የሚለው። አመሰግናለሁ። አመሰግናለሁ የተከበሩ አፈ ጉባኤ። የመጀመሪያው ጉዳይ ጥያቄ ነው። እንደሚታወቀው የመጀመሪያ የበጀት ድራፍት ረቂቁ ላይ ገለጻ ሲደረግ አንድ ወር የፈጀ ጊዜ እንደሚወስድና በመጨረሻ ግን ቢያንስ አንድ ቀን ይህ ፓርላማ በበጀቱ ላይ ውይይት እንደሚያደርግ ተገልጾ ነበር። ፕሮግራምም ተይዞ ነበር ለዚህ ውይይት። ባለፈው ሳምንት ወይም በሁለት ሳምንት ውስጥ ሁለት ጊዜ ውይይት እንደምናደርግ ተገልጾ ያን ሳናደርግ ነው ዛሬ እንዲጸድቅ የቀረበውና እሱን ማድረግ ለምን አስፈለገ? በዝርዝር ለምን አንወያይበትም? ይህ ጉዳይ ሲሪየስ ጉዳይ ነው። ብዙ ጥያቄዎችም ነበሩ ባለፈው። በዝርዝር በምንወያይበት ጊዜ እድል ይሰጣል ተብሎ ነው የታለፈውና በህገ መንግስቱ ላይ ሰኔ 30 በጀት ጸድቆ ምክር ቤቱ ለረፍት መውጣት አለበት ነው። ግን እኔ አንድ ቀን ሁለት ቀን ቆይቶ አንድ ቀን ተይዞለት ምክር ቤቱ በዝርዝር በዚህ በጀት ላይ ተወያይቶ ማጽደቅ አለበት፣ እሱ ያልተደረገው ለምንድን ነው ሚለውን ማንሳት ፈልጋለሁ። ምናልባት ግን ይሄ ሳይደረግ የሚያልፍ ከሆነ ሁለት ሶስት መሰረታዊ ጥያቄዎችን እንዳነሳ ይፈቀድልኝ። አንደኛው ጉዳይ ፌዴሬሽን ምክር ቤት ላይ የዚህ የበጀት ድልድል ፖሊሲው ላይ ለረጅም ጊዜ ሲነሳ የነበሩ ጥያቄዎች አሉ። የፊስካል ፌዴራሊዝሙን መስፈርቶቹ በተለይ በፊት ቲፒኤልኤፍ ይህም ፓርላማም ሆነ ፌዴሬሽን ምክር ቤትን መንግስትን ዶሚኔት ሲያደርግ በነበረበት ሰዓት መጀመሪያ አካባቢ ላይ በጦርነት የተጎዱ አካባቢዎችን ብሎ ለዛ ትልቅ ወይት ሰጥቶ ነበር የበጀት ቀመሩን ይሰራው የነበረ። በኋላም ተሻሽሏልም ተብሎ ብዙ የፍትሃዊነት ጥያቄዎች አሉ። እኔ ማንሳት የምፈልገው በተደጋጋሚ የአማራ ተወካዮች በተወሰነ ደረጃ ሲያነሱት የነበረው ከአለፈው የህዝብና ቤት ቆጠራ ጋር ተያይዞ ከ3.5 ሚሊዮን አማራ በላይ ቁጥር ሚስ ተደርጓል ተብሎ በዚህ ፓርላማ ታምኖ ነበር። ኦልሞስት ለ10 ምናምን ዓመት የአንዳንድ ክልሎችን ያክል ቁጥር ሚስ የተደረገበት ክልል ያን ሪያድረስ ለማድረግ ቢያንስ እንኳን ያለፉት በጀት ቢቀር አሁንም የተሰራ ነገር አናይም። ፌዴሬሽን ምክር ቤትም ይሄን ለማስተካከል ፍላጎት የለውም። የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ይህንን ነገር እንዴት አድሬስ እንደተደረገም አልተገለጸልንም። ህዝቡ አለ፣ ሳይቆጠር የቀረ ህዝብ ነው። በጀት ፕሮፐርሊ ባለመመደቡ የዓለም ባንክን ጨምሮ አንደር ዴቨሎፕድ የሆነ አካባቢ ነው፣ ከዓለም አንደር ዴቨሎፕድ የሆነ አካባቢ ነው ተብሎ ሪፖርት የሚቀርብበት አካባቢ ነው። አካባቢ ይህ የፌርነስ ጥያቄ መቼ ነው መፍትሄ የሚሰጠው? ማብራሪያ ስዴት ሳይሰጥበት ይቀራል። አንደኛው እሱ ነው። ሁለተኛ የወልቃይትን ጉዳይ እኔም ስትረስ ማድረግ እፈልጋለሁ። ኦኬ፣ የድንበር ጉዳይ የወሰኑ ጉዳይ ህጋዊ መፍትሄ ሲያገኝ መፍትሄ ይሰጠዋል። አትሊስት ግን ይህ በጄኖሳይድ ያለፈ ህዝብ፣ በጭፍጨፋ ያለፈ ህዝብ መንግስት እንዴት በጀት ሳይመድብለት ይቀራል?
ባለፈውም ተጠይቆ ነበር። ክቡር ፋይናንስ ሚኒስትሩ ምንድን ነው ያሉት? ህገ መንግስታዊነትን መሰረት አድርገን ነው የምንመልሰው ብለው ነበር። ባይዘወይ የክልሎች ባውንደሪ ህገ መንግስቱ ከመጽደቁ በፊት እኮ ነው ኦልሬዲ ዲተርሚን የተደረገው በህወሓት ፎርስፉሊ። አንደኛ እሱ ነው። ሁለተኛ ህገ መንግስቱ ከጸደቀም በኋላ እኮ ብዙ አካባቢዎች ከአንዱ ክልል ወደ ሌላ ክልል የማንቀሳቀስ ነገር ነበረ። ስለዚህ ይህንን ህዝብ አቤቱታውን ፍትሃዊ የልማት ተጠቃሚነቱን ከፌዴሬሽኑ ፍትሃዊ የልማት ተጠቃሚ መሆኑን የሚያነሳውን ጥያቄ ባይታለፍ የሚል ነው። ሶስተኛና የመጨረሻው ጉዳይ በጀቱ ላይ ፕሮዳክቲቭ በሆኑ ሴክተሮች ላይ ለምሳሌ ግብርናን አንስቼ ነበር የግብርና ሚኒስትር ሪፖርት ሲያቀርብ ባለፉት ዓመታት ግብርና ላይ የነበረን ኢንቨስትመንት 15-16% አካባቢ ይደርስ ነበር። አሁን ኦልሞስት 4-5% ነውና እነዚህ ፕሮዳክቲቭ ለሆኑ ሴክተሮች ላይ ያለውን ኢንቨስትመንት ማየት ቢቻል ኑሮ የሚል ነገር ነበር። በሰፊው ብንወያይበት ኦልሞስት ተደማምሮ 20% አካባቢ ነውና በጣም ትንሽ ነው። እሱንስ እንደገና ማየት አንችልም ወይ የሚለውን ጥያቄ ለማንሳት ነው። በጣም አመሰግናለሁ። እሺ፣ በጣም አመሰግናለሁ። በተነሱ ጥያቄዎች ላይ ያው ውይይት እያካሄድን ያለነው በውሳኔ ሀሳቡ ላይ ስለሆነ ምላሽና ማብራሪያ እንዲሰጡ ለተከበሩ አቶ ደሳለኝ እድል እሰጣለሁ። እሺ፣ አመሰግናለሁ የተከበሩ አፈ ጉባኤ። የተነሱትን ጥያቄዎች በሚመለከት አንዳንዶቹ ጥያቄዎች ለሶስተኛ ጊዜ ከአሁን በፊት ባካሄድናቸው 3 ውይይቶች ለሶስተኛ ጊዜ ተመልሰው የመጡ ናቸው። በሶስቱም የውይይታችን ሂደቶች በወቅቱ ማብራሪያ የሰጡት የመጀመሪያውን እንደምታስታውሱት ክቡር ሚኒስትሩ ናቸው። የሁለተኛውና የሶስተኛውን የሚኒስትር መስሪያ ቤቱ ከፍተኛ ኃላፊዎችና ክቡር ሚኒስትር ዴታው ናቸው። ተመልሰው ጥያቄዎቹ መጥተዋል። ለማንኛውም ያልተነኩትን ልጀምርና ወደሚቀጥለው እሄዳለሁ። ወደ ሌላው የቀመር ክራይቴሪያውን በተመለከተ ከለውጡ በፊት የነበረ ነው የሚለውን እንግዲህ እንደምታውቁት ይህች ሀገር ህገ መንግስት አላት። የምትመራው በህገ መንግስት ነው። ይሄ ፓርላማ የሚመራው በህገ መንግስት ነው። የተለያዩ ሀገሮች የበጀት ክፍፍል ቀመር አላቸው፣ በፌዴራልና በክልል። አንዳንዶቹ ከጠቅላላ የሀገሪቱ በጀት ይህን ያህል ፐርሰንት ለፌዴራል ይሆናል፣ ይህን ያህል ለክልል ይላሉ። የእኛ ህገ መንግስት ደግሞ የፌዴራል እና ክልሎች የራሳቸውን ገቢ ይሰበስባሉ፣ በየራሳቸው ይተዳደራሉ ይላል። ፌዴራሉ ለክልሎች ልማትና አንዳንድ ተልኳቸውንም ለመወጣት የሚያስቸግር ነገር ሲኖር ይደጉማል፣ ሊደጉም ይችላል ነው የሚለው። በዛ መሰረት ነው የተሰራው እና የፌዴራሉ የበጀት ድልድል በፕሮግራም በጀቲንግ ሲስተም ይሄ አውትፑት ቤዝድ ነው። ምን ውጤት አመጣ በሚል ዓላማ አለው፣ እቅድ አለው፣ ግብ አለው። የዓላማና እቅድ ከመካከለኛ ዘመን እቅድ ጋር የተናበበ ስለመሆኑና ሂደቱን ጠብቆ ውጤት ያመጣሉ። ውጤት አለው የሚል እያንዳንዱ ፕሮጀክት ቀርጾ በሰጠው ልክ፣ ፕሮግራም ቀርጾ በሰጠው ልክ በዛ መንገድ ሚኒስቴር መስሪያ ቤቱና የሴክተር መስሪያ ቤቶቹ ተናበው ተነጋግረው ተማምነው ከዛ ኋላ ወደኛ የመጣ እና በዛ መልክ የሄደ ነው። የፌዴሬሽን ምክር ቤት ቀመር ለክልሎች ነው። ክልሎች በክልሎች መካከል ያለውን ቀመር በተመለከተ ቀደም ሲል የተሰራ አለ፣ መሀል ላይ አንዴ ተሻሽሏል። አሁንም እየተሰራ ያለው በዛው ነው። ያ አልተቀየረም። በዛ መልክ በዛው ቀመር መልክ የሄደ መሆኑን ለመግለጽ ነው። ሌሎች ቻናል 1፣ ቻናል 2፣ ቻናል 3 የሚባሉ የበጀት ፍሰት መንገዶች አሉ። እውነት ነው።
ቻናል ዋን የምንለው ይሄ ጠቅላላ የበጀት ድጎማው የኛ ነው ከፌዴራል የምንሰጣቸው። ቻናል ቱ ለዘላቂ ልማት ግቦች የሚበጀት በጀት ነው። ይሄ እንግዲህ ከሞላ ጎደል ወደ ቀመር እየገባ ነው። በተገቢው መንገድ በትክክለኛው ቀመር እየወረደ ነው የሚለው እሱን ቸክ ማድረግ ያስፈልጋል። ግን በቀመር እየተሰራ ስለመሆኑ ከሚኒስቴር መስሪያ ቤቱ ካሉት ከፍተኛ አመራሮች እኛም ጠይቀን ለመረዳት ሞክረናል። ይሄ ወደ ቀመር ስሌት ገብቷል። ይህንን እያጠናከሩ መሄድ ይገባል። ቻናል ስሪ የሚባለው በመንግስታዊ ያልሆኑ ድርጅቶች፣ በበጎ አድራጊ ድርጅቶች የሚመጣ ነው። እነሱ ወደዚህ ለድጋፍ ሲመጡ የሚመርጡት የራሳቸው ክራይቴሪያ አለ። በዛ መሰረት የሚሄድ ስለሆነ ይህንን ልናደርግ የምንችለው በእኛ በመንግስት የበጀት ድልድል ስሌት ውስጥ ሊገቡልን አይችሉም። ልናደርግ የምንችለው አንዳንዱን ጉዳቱንና አካባቢ ላይ ያለውን የልማት ፍላጎትና ችግር በማሳየት ሎቢ በማድረግ ሊሄዱ ይችላሉ። አለዛ ደግሞ ከእነሱ ጋር እየተነጋገርነ እነሱ በሚገቡበት አካባቢ የእነሱ ጋፍ የሚዘጋ ከሆነ በሌሎች አካባቢ ደግሞ በሌላ መንገድ እንዴት እናመቻቸው የሚለውን ማሰብ ነው። ከዛ የዘለለ ቻናል ስሪን በዚህኛው በቀመር አስገብተን መመደብ መደልደል አንችልም። የሚቻል አይደለም። እስካሁንም የተሰራ አይደለም። ወደፊትም የሚያስቸግር ይመስለኛል። በበጎ አድራጊ ድርጅቶች ፈቃደኝነትና ፍላጎት ላይ የተመሰረተ ነው። አመዛኝ በዛ ልክ የሚሄድ ነው። ዝርዝር ነገር ማንሳት ከዚህ በላይ መሄድ የሚያስፈልግ አይመስለኝም። በጦርነት የወደሙ አካባቢዎች አሉ። አፋር አካባቢ አንድ ወንድም ያንስቷል። የመጀመሪያው ጥያቄም ለእነዛ እንግዲህ የ20 ቢሊዮን ብር ተመድቧል። ማለት ለጦርነት ለወደሙ ብቻ ሳይሆን ጉዳት ለደረሰባቸው በአጠቃላይ ለመሰረተ ልማትና አገልግሎትን መልሶ ለህዝቡ ተደራሽ እንዲሆን ለማድረግ የተመደበ 20 ቢሊዮን ብር አለ። ይህንን በዝርዝር በየጉዳቱ መጠን እና በተጠናው ጥናት ልክ የተመደበ ስለሆነ እዛ ላይ ማንበብ ነው። ይሄ በጀት እንዳለ ይታወቅ። ሌላ ኮንዲሽናል የሚሆን ድንገተኛ ችግር ቢፈጠር አይነት ነገር ተነስቷል። እሱ ደግሞ ኦልሬዲ መጠባበቂያ በጀት አለን። በዚህ ዓመትም ወደ 24 ቢሊዮን ብር መጠባበቂያ በጀት አለ። የሆነ ችግር አያምጣውና ከመጣ የግድ ወደዛ መሄዳችን አይቀርም። ሌሎች አማራጮችንም የመጠቀም ሁኔታ ይኖራል። ባለፈው ዓመት እንዳያችሁት ተጨማሪ በጀት ደልድለናልና በዛ ልክ መልስ የሚሰጥ ነው የሚሆነው። የክልሎች የውጭ ፍላጎትና የገቢ አቅማቸው አይመጣጠንም። እውነት ነው። አብዛኛው ክልል በድጎማ ነው ክልሉን የሚያለማው። አብዛኛው በአቬሬጅ ወደ 79-78% ጠቅላላ የድጎማ በጀት ነው የሚደርሳቸው። ስለዚህ ይሄ ሊሆን የሚችለው እንግዲህ አንዱ ያላቸውን ገቢ አሟጠው እንዲጠቀሙ ማድረግ ነው ያላቸውን አቅም። ሁለተኛው በጀትን በቁጠባና በውጤታማነት መጠቀም ነው። ከዛ የዘለለ በድርቅ በጦርነትና በተለያየ ሁኔታ ለተጎዱና ችግር ለገጠማቸው ቅድም ከላይ የገለጽኩትን በጀት በአግባቡ ለመጠቀም ጥረት ማድረግ ነው። እንግዲህ ኢምባላንስ ወይም አለመመጣጠን ሊኖር ይችላል አለ ሆሪዞንታል ቨርቲካል። ከፌዴራል የሚጠበቀው ፌዴራል ላይ ያለውን የሀገሪቱን ሀብት ለዜጎች የመልማት መብት ሊውል በሚችል አግባብና በፍትሐዊነት መንገድ በተቀመጠ አሰራርና ቀመር እንዲዳረስ ማድረግ ነው። የዚህ ዓመት በጀትም ቅድም በውሳኔ ሀሳቡ ላይ እንዳቀረብኩት በዛ መልክ በጣም ተተንትኖና ተበትኖ የተሰራ ነው። ያለውን ኬክ ፍትሐዊ የሆነ መንገድ ማካፈል ነው ከፌዴራል የሚጠበቀው። ከዛ ሌላ የአካባቢውን ጸጋና አቅም ተጠቅሞ ክልሎች ደግሞ አካባቢያቸውን መለወጥና ማልማት ይጠበቅባቸዋል። ከዚያ ያለፈ መሄድ የሚቻል አይደለም። የመሰረተ ልማት አለመመጣጠን አለ የሚለውም እውነት ነው። አለመመጣጠን መኖሩም ቀደም ሲል ቅሬታ እንደነበር ይታወቃል። መሰረተ ልማት በአጠቃላይ የመንገድ፣ የዩኒቨርሲቲ፣ የኢንዱስትሪዎች፣ የሌሎች ስርጭት ምን ይመስላል የሚል ፌዴሬሽን ምክር ቤት ማስጠናት የጀመረው ነበረ። እንግዲህ ያ ፋይናላይዝ ከሆነ በኋላ ምን ሊሆን ይችላል የሚለውም ማየት ነው። ኤኒዌይ የበጀት አለመመጣጠን ዛሬም ነገም
ማለት የእድገት አለመመጣጠን ያጋጥማል። ሊሆን የሚችለው ኢቭን በመሰረተ ልማት ዝርጋታው ሂደት እንኳ አለመመጣጠኖች ካሉ ያለውን ጥናት ካጠናን በኋላ የጎደለውን አቅደን መሙላት ነው። በዛ መልክ ልንሄድ እንችላለን። በዚህ መንገድ ሂደቱን እያስተካከልነው እንሄዳለን ብለን እናስባለን። ቅድም ሌሎቻቸው ያነሳችኋቸው ቀደም ሲል ምላሽ የተሰጠበት ነው። ምናልባት ለምን ቀኑ ተሸጋገረ የሚለውን የሁኔታዎች አለመመቻቸት ጭምር እየገጠመን በመሄዱ ምክንያት የተሸጋገረ እንደሆነ አውቃለሁ። ሌሎች ከወልቃይትና ሌሎች ጋር ያነሳችሁት ጥያቄ አለ። ችግሩ እውነት ነው አለ። ነገር ግን እንዴት መስተካከል አለበት የሚለው አሁን ባለው ሁኔታ እና በበጀትና ፋይናንስ ቋሚ ኮሚቴዎች በሶስቱም ሂደቶች የተነሱ ጥያቄዎች ናቸው። ግን በእኛ ልክ ውሳኔ ልንሰጠው የምንችለው አይደለም። ምክንያቱም ክቡር ሚኒስትሩ የወሰኑትን ውሳኔና የሰጡትን መልስ እሱ ማብራሪያ ይዘን ወደዚህ የመጣ ነው። ይቅርታ የተከበረው አፈ ጉባኤ፣ በቀጥታ ኢንተርቪው ማድረግ ያለብኝ ጉዳይ ባይሆንም አንዳንዱን ነገር መጠነኛ ግንዛቤ ለማስጨበጥ ጥቂት ደቂቃዎች ልሻማባችሁ ነው። አንደኛው ይህ ምክር ቤት ፌዴሬሽን ምክር ቤት መገምገም ስልጣን የለውም። ቀመር ለምን እንደዚህ አላወጣም፣ ለምን እንደዚህ አልገመገመም የሚል አንኮንስቲቱሽናል ነው። ፌዴሬሽን ምክር ቤት የራሱ አሰራር አለ። እናንተ ህግ ስታወጡ ህግ የሚታይበት አሰራር አለ። እናንተ የምትገመግሙት አስፈጻሚውን፣ የምትገመግሙት ህግ አውጪውን ሲሆን እነሱም በጋራ ስብሰባዎቻችሁ እነዚህ ጉዳዮች ቢታዩ ብላችሁ መጠየቅ ካልቻላችሁ ፌዴሬሽን ተሰብስቦ ስለእናንተ ህግ አወጣጥ የሚገመግም ከሆነ እኛ እዚህ ተሰብስበን ደግሞ ስለነሱ የምንገመግም ከሆነ አስቸጋሪ ማን መልስ ይስጥበት? ፌዴሬሽን ምክር ቤት እዚህ ካለው የህዝብ ውክልና በላይ በተለየ መንገድ ውክልና ያለው ስብስብ ነው። እያንዳንዱ ብሔር የተወከለበት ስብስብ ነው። ጥያቄ ካለን በሁለቱ አፈ ጉባኤዎች አማካኝነት የጋራ ስብሰባ አድርገን ባሉበት ይሄን ጉዳይ የታያችሁት ብለን አብራሩ ማለት ነው ያለብን እንጂ ኢንዴር አብሰንስ የእነሱን አሰራር ትክክል አይደለም እያልን መንገመግም ከሆነ ቅድም ያነሳሁት ጉዳይ ይፈጠር። ምክር ቤት ማለት የሁሉ ጠቅላይ ማለት አለ የተገለጸ ስልጣን ያለው ኃይል እሱ ታሳቢ ቢደረግ ጥሩ ነው። ሁለተኛ ከቀመር ጋር ተያይዞ ምክር ቤት ቀመር አላይ ብሎ ስህተት ነው። ህዝብ ቆጠራ ተደርጎ በዚያ መሰረት አልተሻሻለም ህጉ እንጂ በጣም በርካታ ሪፎርሞች ሰርቷል። ለምሳሌ የጋራ ገቢ ዛሬና ትናንትና አራምባና ቆቦ ነው ቢሊየንስ ኦፍ ብር ክልሎች ይወስዳሉ። አሁን ፌዴሬሽን ምክር ቤት አጥንቶ አሻሽሎ የጋራ ገቢ ትክክል አይደለም ብሎ ድሮ ምንም የማያገኙ ክልሎች በ1000% በ100% እድገት አግኝተዋል። ሁለተኛ ቀደም እንዳነሳውት ክልሎች በቀመሩ ሂሳብ ከፍ ያለ በጀት የሚያገኙ በንግግር ሁሉም ክልሎች ስላሉበት ተነጋግረው አንዳንዶች ክልሎች ከራሳቸው ቀንሰው አነስተኛ ገቢ ላላቸው ክልሎች ተጨማሪ ድጎማ እያደረጉ ነው እና ምንም አይነት ስራ ሳይሰራ ዝም ብሎ ጅምላ እንደሄደ አድርጎ መውሰድ ትክክል አይመስለኝም። የህዝብ ቆጠራ ቅድም እንዳነሳሁት አስፈላጊ ነው። እንደምታስተውሱት የዛሬ 2-3 ዓመት ገደማ ቆጠራ እንዲካሄድ ወስነን ነበርና አንዱ ቆጠራ እንዳይካሄድ የተቃወማችሁት እናንተ ነበራችሁ አብኖች። በተረጋጋው ጊዜ ማለት ነው ጠርተን ማወያይተናቸዋል። ዲፒቲ ፕራይም ሚኒስተር ኦፊስ ቆጠራው እንዲካሄድ ፍላጎት ነበር ያላችሁት አይነት መዛባቶች እዚህም እዚያም ካሉ እንዲስተካከሉ ማለት ነው። ቆጠራ ሳይካሄድ ግን ሰው ተነስቶ እንደዚህ ጎደለ እንደዛ ጎደለ ቢል ንግግር ነው የሚሆነው። ቆጠራውን አካሂደን የጎደለ ነገር ካለ መጠገን ያስፈልጋል። ሁለት ኢሹ ይነሳል የተከበረው ምክር ቤት በደንብ አንደርላይን እንዲያደርግ። አንደኛው ፍልሰት ነው። ይሄ የክልል ቁጥር ትክክል አይደለም፣ በርካታ ሚሊዮን ሰዎች እየፈለሱብኝ ነው የሚሉ ክልሎች አሉ። ሰውየው የተቆጠረው እዛ ነው የሚኖረው እዚህ ነው። ለምሳሌ አዲስ አበባ በሚሊዮን የሚቆጠር ፍልሰት አጋጥሞኛል። እኔ በጀት ማልሻማው በራሴ ገቢ ማስተዳድረው ለህዝቤ ነው። ግን ከየክልሉ ሰዎች እየፈለሱ ለነሱ ቤት ማቅረብ ውሃ ማቅረብ ፈተና ሆኖብኛል፣ ክልሎች እየረዱኝ አይደሉም ይላል። ለምሳሌ ኦሮሚያ ክልል ከፍተኛ ፍልሰት አለብኝ፣ ከደቡብ ከፍተኛ ቁጥር ያለው ሰው ይፈልስብኛል፣ ከተለያየ ክልል እንደዚሁ እና ይሄ አልተቆጠረም። ለነዚህ ግን ሰርቪስ ስጥ እንባላለን ይላሉ። ይሄ ሁሉ የሚፈታው ሲቆጠር
ቁጥር ያስፈልጋል። ጊዜው ሲስተካከል ተቆጥሮ መስተካከል አለበት። ትክክል ነው። ግን በተለየ መንገድ አንዱን ጠቅሞ አንዱን የሚጎዳ አድርጎ ማሰብ አያስፈልግም። ሁሉም በራሱ መንገድ አንዱ በጦርነት ተጎድቻለሁ ይላል፣ አንዱ በቁጥር ተጎድቻለሁ ይላል፣ አንደኛው ብዙ ኢሹ ስላለ ማለት ነው። ከአፋር ጋር ተያይዞ የተነሳው አንደኛ አፋር ያለ ቁስለኛ እኛ ነን መድኃኒት የምንሰጠው። አፋር የራሱ ደሴት የለውም፣ እኛ ነን የምናክመው። ይሄ አደገኛ ትሬንድ ነው። ወለጋ ላይ ውጊያ ስላለብኝ ጦርነት ሁሉ ያለው ወለጋ ነው። አፋር ውጊያ ስላለብኝ ጦርነት ሁሉ ያለው አፋር ነው። አይነት ዝንባሌ ተው። ኢትዮጵያ ሁሉ የታመሰ ነው፣ በቁስለኛ የተሞላ ነው። የፌዴራል መንግስት ለእያንዳንዱ ክልል መድኃኒት ያቀርባል። እያንዳንዱን ሆስፒታል ድጋፍ ያደርጋል በሚችለው አቅም እንጂ አፋር በራሱ በተለየ መንገድ የሚያደርገው ነገር የለም። ኦሮሚያም እንደዛ ያነሳል። በዚህ ጉዳይ በየፖሊስ ጣቢያው በየእንትኑ ቁስለኛ ያለ እኛን የምናግዘው ባላቅ። ክልሎች ግን ለማኝ ሆነዋል። ገቢ ማሳደግ ልማት ማምጣት ሳይሆን በቃ የሆነ የሚፈስ ነገር። ቅድም እንዳነሳሁላችሁ ገቢያችን 300 ምናምን ቢሊየን ነው። 309 ቢሊየን ቱ ቢያኩሪ 11 ወር። ይሄ አብዛኛው የሚሄደው ክልል ነው። 339 መንገድ ግንባታ አለ ያልኳችሁ እኮ አንድም አዲስ አበባ ውስጥ የለም። ሁሉ መንገድ የሚገነባው ክልል ነው። ሆስፒታል ይገነባል፣ ትምህርት ቤት ይገነባል፣ ምናምን ይገነባል። አብዛኛው ክልል ላይ የሚውል ልማት ነው። ግማሹ በእኛ ይሰራል፣ ግማሹ ደግሞ በእነሱ ይሰራል። ኢትዮጵያ 100-200 ቢሊዮን ዶላር ያስፈልጋታል። ከዚህ መቀሌ፣ ከዚህ ባህር ዳር፣ ከዚህ አሶሳ፣ ከዚህ ጋምቤላ፣ ከዚህ ሰመራ ሃይዌይ ያስፈልገናል፣ ባቡር ያስፈልገናል። ጥያቄ እኮ የለውም። ሀብቱ ውስን ስለሆነ ነው እንጂ የማንሰራው ፍላጎት ስለሌለ አይደለም። ከስር ስር እየሰራን መሄድ፣ ከስር ስር ልማቱ እያደገ ሲሄድ ችግሮች እየተፈቱ እንደሚሄዱ ማሰብ ነው። ቀመር የኢንፍራስትራክቸር መዛባት በሚመለከትም እንደተባለው ፌዴሬሽን ምክር ቤት ጥናት አጥንቶ በድርጅትና በካቢኔ ሀሳቡ ቀርቧል። ያን ታሳቢ አድርገን ከፍተኛ የመንገድ ችግር ያለባቸው ክልሎች ምላሽ 100% ሰጥተናል። አንዱ ክስ ያለው አማራ ክልል ነው። ሰፊ የመንገድ ስራ ሰርቷል። በኦሮሚያ ምዕራብ ወለጋ ነው። ደቡብ ደግሞ አሉ ኮሪደሮች እንደዚሁ ያልተሰሩ። የባለፈውን ለመመለስ ተሞክሯል። አሁንም ግን ሰፊ የመንገድ ኢንፍራስትራክቸር ያስፈልጋል። ወደ ደቡብ ምዕራብ አዲሱ ክልል ብትሄዱ እኮ ምን አለ መንገድ የሚባል እኮ የለም። ገና ብዙ ስራ ያስፈልጋል። ዞኖች አንዳንዱ ጋር ወረዳ አስፋልት የለውም ጥያቄ፣ ዞን ከተማ ደግሞ አስፋልት የላቸዋል። እነዚህን ደረጃ በደረጃ እየመለስን ለመሄድ ውስጡን ጥረት እየተደረገ መሆኑን ታሳቢ ማድረግ ጥሩ ነው። ድርቅ በሚነሳም ስህተት ነው። በዘንድሮ ድርቅ ከውጭ ያገኘነው እርዳታ ቀደም ብዬ እንዳነሳሁት ውስን ነው። እንኳን የፌዴራል መንግስት እያንዳንዱ ክልል ረድቷል። እያንዳንዱ ክልል ሶማሌንም፣ ቦረናንም፣ አፋርንም አማራ ክልል ይሄ ሁሉ ጣጣ ያለበት ረድቷል። ኦሮሚያ ሄዶ በእነሱ እርዳታ ጭምር ነው ድርቁን በተወሰነ ደረጃ ልንቋቋም ሞከርነው። ከሞተ ታክስ ሊቀበል ነው መንግስት የሚያስበው ለተባለው እንኳን ከሞተ ካለም አልሰበሰብንም። ታክስ እኮ አልተሰበሰበም። እና የእኛን አካባቢ ችግር ብቻ አንስተን አጠቃላይ ሀገር የምንመራ ሰዎች የምንናገር ከሆነ ችግር ነው። በሀገር ደረጃ ያለውን ነገር ማየት ጥሩ ነው። እንደዛ አይነት ዝንባሌ ቢወሰድ አፋር ክልል ለምሳሌ ኢንዱስትሪያል ፓርክ ገንብተናል። ባለፈው ዓመት ተኩል ያ ኢንዱስትሪያል ፓርክ ለአፋር ክልል የተመደበ አልነበረም፣ ለሌላ ክልል የተመደበ ነው። ከባንክ ጋር ተነጋግረን አፋር ክልል የማይሰራ ከሆነ ይቅርብን፣ ያለቀው ብድር ይቅርብን ብለን አፋር ይወስነው። ለምንድን ነው? አፋር ለፖርት ቅርብ ነው። እዛ ብናመርት ወደ ውጭ ለመሸጥ ይመቻል። ምንም አስቻይ ያልሆነ ነገር በሌለበት ፕሮጀክቱን በተለመደው አካባቢ መደርደር ትክክል አይደለም፣ አዋጭ አይደለም ተብሎ ከሌላ ክልል ተወስዶ ነው አፋር የተመደበው። አፋር አሁን በመንገድ ለምሳሌ ጥያቄ ሊያነሳ አይችልም። ከሁሉም ክልሎች ከትግራይ ቀጥሎ ሻል ያለ መንገድ ስርጭት ያለው አፋር። ወደ ኤርታሌ የሚሄደው ኮንክሪት አስፋልት የተጠፈጠፈው ሲሚንቶ የዛን 3 እጥፍ አስፋልት ይሰራል። እና ይሄን ታውቃላችሁ እናንተ። እኛ የምንፈልገው ፍትሃዊነት ያለው ልማት እንዲሰራጭ ነው። የተወሰነ ኃይል ጠቅሞ የተወሰነ እንዳይጎዳ። በተለይ እንደ አማራና ኦሮሚያ ያሉ ክልሎች በየዓመቱ ፌዴሬሽን ምክር ቤት ሲሰበሰብ ከሚያገኙት ገቢ በሕጉ ቢገባቸውም እየቀነሱ ለአነስተኛ ክልሎች ይደጉማሉ። ፌዴሬሽን ምክር ቤት ያሉ አባላት ማነጋገር ትችላላችሁ።
ፐርፌክት ነው አይደለም፣ ፐርፌክት የሚባል ስርዓት የለም። እያረምን እያረቀን እንሄዳለን። ህገ መንግስቱ እኮ በኢንክሉሲቭ ናሽናል ዲያሎግ ይታያል ነው ችግር ስላለበት። ህገ መንግስት ግን መንግስቱ የኃይለ ሥላሴን እንደቀደደው መለስ የመንግስቱን እንደቀደደው አንቀድም። ህገ መንግስቱን ህገ መንግስታዊ በሆነ መንገድ እናሻሽላለን። የመጣ ሁሉ ቢቆድ ከሆነ ስርዓት አይገነባም። ለዛ ነው ኢንክሉሲቭ ናሽናል ዲያሎግ ይፈጠርና በማንኛውም ጉዳይ ያላችሁን አጀንዳ አንሱ ሲባሉ አንወያይም አንገባም የሚል ኃይል ህገ መንግስት ይላል። ፌዴሬሽን ክልል እንደዚህ መሆን የለበትም ይላል። ኢሹ ያነሳል። ባንዲራ እንዲህ መሆን የለበትም ይላል። ኢሹ ያለብን ሰዎች ለምክክሩ ክፍት መሆን አለብን። ሁሉም ያገባኛል የሚል ተወያይቶ ከተስማማን በኋላ ህዝብ የሚወስንበት ዘላቂ ነገር መሰነድ ያስፈልጋል። ያ ሲሆን ነው ሀገር የሚቀጥለው እና ዝም ብሎ ለምንፈልገው ነገር ህገ መንግስቱን ሪፈር እናደርጋለን፣ ለማንፈልገው ነገር ህገ መንግስቱን አንፈልግም ካል አይሆንም፣ ያስቸግራል። ለምሳሌ ወልቃይትን በሚመለከት በቀደም ፓርላማው ጋር በዝግ በነበረው ውይይት አንድ በአንድ አንስቼላችኋል። አላነሳውም። አሁን እዚህ ወልቃይትን በሚመለከት በተደጋጋሚ አቅጣጫ አስቀምጠናል ለክልሉ ህግን በተከተለ መንገድ ሶልቭ እንዲደረግ። ለምን መወሰን ቀላል ነው። ከዛ ባሉ ልጆቻችን እየተባሉ የሚቀጥሉበትን መንገድ አናደርግ። የፍትህ ጥያቄ ነው፣ የቆየ ጥያቄ ነው። ሁሉም ሰው ህግን ተከትሎ ወስኖ በአንድ ድምፅ የምናምነው ጉዳይ ካልሆነ አሁን ዝም ብለን ገፋ አድርገን እንዲህ ነው ብለን ብንወስን ሁልጊዜ ግጭት፣ ሁልጊዜ መባላት ይፈጠራል። እንደተባለው የተጎዳ ህዝብ፣ የተሰደደ ህዝብ ነው። ሌላ ጦርነት የሚያመጣበት ውሳኔ ከምንወስን ዋይዝ በሆነ መንገድ ህግን ተከትለን እንወስን ብለን በተደጋጋሚ ለክልሉ ሚሽን ሰጥተናል። ያም ሆኖ ግን ይሄ እናንተ ስራ አይደለም። ፌዴሬሽን ምክር ቤት ከክልል ጋር ተነጋግሮ ሲወስን እናስፈጽማለን። እኛ አንወስንም። ክልል እዚህ እዛ አንወስንም። ፌዴሬሽን ምክር ቤት የሚወስነው ክልሎቹ ለፌዴሬሽን ያቀርባሉ፣ ፌዴሬሽን ጋር ይወያያሉ። እዛ ሲወሰን እኛ ምን ፈጽመው ይሆናል። ወልቃይትን በሚመለከት በትግራይ ክልል ውስጥ ስለነበረ እስካሁን የነበረው ወልቃይት ለትግራይ ክልል የሚመደብ በጀት ይመደባል እኮ አላያችሁን? ዘንድሮ ተመድቧል እኮ። ለምን መደብን? ማቋረጥ አንችልም። ህገ መንግስቱ ለሁሉም ክልሎች መድቡ ይላል። ከተመደበ በኋላ እንዴት እንሰራበታለን? ሲያስቸግረው በጀት አስተዳደር የሚያየው ጉዳይ ነው። እኔና እናንተ ግን ትግራይ ችግር ስላለ በጀት አይወሰንም ማለት አንችልም። ቀመሩም አይፈቅድም፣ ህገ መንግስቱም አይፈቅድም። አምናም ጸድቆ ነበር፣ ሊጠቀሙበት አልቻሉም። ፈሰስ ተደርጓል። ዘንድሮም ተበጅቷል። ነገር ከተፈታ የሚመለስ ይሆናል። ካልተፈታ ግን በበጀት አስተዳደር የሚታይ ጉዳይ ይሆናል እንጂ እኛ እዚህ ሆነን የማንፈልገውን ጉዳይ እያፋለስን ከሄድን ትክክል አይመጣም። በጀት በሚመለከት ወልቃይት ላይ ችግር አለ፣ መደገፍ አለበት። ወልቃይት ግን ትግራይ የባሰ ችግር አለ። የትግራይ በጀት ጉዳይ እንዴት ነው የሚሆነው? ለምን አትሉም እናንተ? ምንድን ነው የትግራይ በጀት ጉዳይ የምናነሳው? ከቲፒኤልኤፍ መነጽር አይደለም፣ ከትግራይ ህዝብ አንጻር። ቅድም ለትግራዮች እንዴት ትረዳላችሁ የሚል ጥያቄ ተነስቶ ነበር። ግን ያው ትቼዋለሁ። የተወኩበት ምክንያት እነዛ በትግራይ ውስጥ ያለውን ችግር ለመፍታት የሚፍጨረጨሩ ኃይሎች ካሉ ያው ውጤታቸው እየታየ የሚሄድና ሁሉም ዜጋ ህዝብ በየአካባቢው የሚያግዛቸው ይሆናል በሚል ሳይ ትቼዋለሁ። ለምሳሌ የአማራ ክልል ከትግራይ ጋር በነበረው ግጭት ጉዳት ደርሶበታል። ግን የአማራ ክልል ከትግራይ ተቸግረው ተሰደው የመጡ ሰዎች አቅፎ እያበላን ያለው። ትናንት ተዋግታችሁኛልና አትመጡብኝም አላለም። ኑ ወንድሞቼ ጸቤ ከቲፒኤልኤፍ ነው ከቸገራችሁ ብሎ በየትግራይ አማራ ክልል ጫፍ ጫፍ ላይ የሚያበላቸው ህዝብና መንግስት ነው። ህዝቡ እንደሱ ነው። እና ወልቃይትን በሚመለከት በበጀት አስተዳደር የሚታይ ነገር ካለ ገንዘብ ሚኒስቴር አምናም አይቷል፣ ዘንድሮም ያያል። በተለያዩ ተቋማት ድጋፍ ይደረጋል። ግን ለማን ተብሎ ይመደባል የሚለው ነገር የሚጠፋቸው አይመስለኝም። እና በተቀመጠው አቅጣጫ መሰረት ክልሎች ስራቸውን ሰርተው ለፌዴሬሽን ምክር ቤት አቅርበው ሰላማዊና ህጋዊ በሆነ መንገድ ስንፈጽመው በዘላቂነት ሰላም የሚያረጋግጥ ነገር ሊፈጥር ይችላል በሚል እንጂ የወልቃይት በጀት 1 ቢሊዮን እዚህ ቀርቶ እዛ ቀርቶ ምንም ለውጥ ስለሚያመጣ አይደለም። ያም ሆኖ ግን በመከላከያ የሚደረግ ድጋፍ እንዳለ የተከበረው ምክር ቤት እንዲገነዘብ ነው። እና በተለየ መንገድ እዚህ አይተን ለመወሰን እንቸገራለን። ፌዴሬሽን
ተወያይቶ ህጋዊ ነገር ሲያስቀምጥ ደግሞ እኛ እናስፈጽማለን በሚለው መገንዘብ ወልቃይት አካባቢ ኮንሰርን ያላችሁ ሰዎች ሄዳችሁ ምን አቅጣጫ እንደተሰጠ ምን እንደተሰራ ምን እንዳልተሰራ በአካል ብትገመግሙ ጥሩ ነው። እዚህ የሚጠየቅ ብቻ ሳይሆን መሬት ላይ በጣም በርካታ ችግሮች ስላሉ መሬት ላይ ያለውን ችግር አይተን ሶልቭ እናደርግ አብዛኛው ነገር መስመር የሚይዝ ይመስለኛል። በዘላቂነት ግን መፍትሄ ማግኘት አለበት። ህዝቡ የተጎዳ ህዝብ ነው፣ የተሰደደው መመለስ አለበት። ካላግባብ የተገደለው ቢያንስ በስርዓት እንዲቀበር መደረግ አለበት። በልማት የደረሰበት ጉዳት ደግሞ ታሳቢ ተደርጎ እንዲሰራ መደረግ አለበት። ያም ሆኖ ግን ወልቃይት ብዙ ቢፈናቀልም ወልቃይት ውስጥ ብዙ የዲሞክራሲ ጥያቄ ቢኖርም ከኢንፍራስትራክቸር አንጻር ደግሞ ብታዩ አንደኛው ኢትዮጵያ ውስጥ ከፍተኛ ተጠቃሚ የሚባል አካባቢ ምዕራብ ትግራይ ነው። ከ320 ኪሎ ሜትር በላይ ኮንክሪት አስፋልት በቀን 2-3 መኪና የማይሄድበት አስፋልት አለ። ጉዳትም አለ፣ የተሰራም ስራ አለ። ጉዳቱን ጠግነን የተሰራውን ተጠቅመን እንዴት እናለማዋለን የሚለውን እያዩ መሄድ ጠቃሚ ይሆናል ለማለት ነው። አመሰግናለሁ። በጣም አመሰግናለሁ። ያው እየተወያየን ያለነው መጨረሻ ላይ ያለው የቋሚ ኮሚቴው ውሳኔ ሀሳብ ነው። እንደዛም ሆኖ ግን ተጨማሪ ማብራሪያ ስለሰጡ ክቡር ጠቅላይ ሚኒስትርን አመሰግናለሁ። ከአሰራር አኳያ አንዳንድ አሰራር በተደጋጋሚ ይነሳል። አሰራሩን ማየት ማንበብም ጥሩ ነው። በነገራችን ላይ በእጃችን ሁላችንም ጋር ስላለ ማለት ነው። በጀትን በሚመለከት ምዕራፍ 10 ላይ በዚህ በምክር ቤታችን አሰራር ደንብ ላይ ምዕራፍ 10 አንቀጽ 67 የውይይት ጊዜን በሚመለከት 2 ቀን ውይይት እንደሚካሄድ ይደነግጋል። ስለዚህ አሁን እኛ 4ኛ ቀን ውይይት እያደረግን ነው። የመጀመሪያውን ቀን ክቡር ሚኒስትሩ ባሉበት ውይይት አድርገናል። 2ኛ አስረጂዎች መድረክ እዚህ ውይይት ተካሂዷል። 3ኛ የህዝብ መድረክ ውይይት ተካሂዷል። 4ኛ ዛሬ ለማጽደቅ ክቡር ጠቅላይ ሚኒስትሩ በተገኙበት ውይይት የተካሄደ ይገኛል። ስለዚህ ከህግና ከአሰራር አኳያ አሰራሩን ማየት ነው። አሰራሩ ከበቂ በላይ የተካሄደ መሆኑን መግለጽ ያስፈልጋል። 2ኛ 1 ወር ይቆያል ይላል። ልክ ነው ደንቡ። ግንቦት 30 ነው በጀት የመራ ነው። ዛሬ ሰኔ 30 ነው። እንግዲህ በዚህ አንወቀስም ማለት ነው። አሰራሩን ተጠብቆ የተሰራ ነው ለማለት ነው። አሰራሩን አኳያ ብዙም ጊዜ ተደጋግሞ ስለሚነሳ አሰራሮችን ሁል ጊዜ ማየት ጠቃሚ ነው ለማለት ነው። በቂ ውይይት ያደረግን ስለሆነ በጀቱን ወደ ማጽደቅ እንሄዳለን። በዚህ መሰረት የ2015 በጀት ዓመት ረቂቅ በጀት አዋጅ ቁጥር 1275 ህዝባር 2014 ሆኖ መጽደቁን የምትደግፉ አመሰግናለሁ። የምትቃወሙ ድምጽ የማሰጡ በዚህ በኩል እጅ አወንሳለ እንዴ? በዚህ በኩል አለ የለም አይደል? ላይ አለ። እሺ እሺ። በዚህ መሰረት የፌደራል መንግስት የ2015 በጀት ዓመት ረቂቅ በጀት አዋጅ ቁጥር 1275 ህዝባር 2014 ሆኖ በ4 ድምፅ ታቅበው በአብላጫ ድምፅ ጸድቋል። በጣም እጅግ አድርገን እናመሰግናለን። ክቡር ጠቅላይ ሚኒስትርን፣ የምክር ቤት አባላት ከሰዓት በኋላ ውይይታችን እንቀጥላለን። በጣም እናመሰግናለን።